Okay, here you go. Here you go. እንዴት አደራችሁ? እንዴት አመሻችሁ? አድማስ ደብረ ዘይቶች ስማችንን ጥሩ እያሉ ነው ያሉት። እሺ ሁላችሁንም እንደምን አደራችሁ? በጅምላ ሰላም ብለናል። ሰላም ናችሁ? የሰላማችሁ ብዝት ብዝት በልልኝ። እንግዲህ አዲስ አበባ ብለን ነው ጆሬ ከፍቼ እየጠበቅኩ ነበር። ቴንክ ዴብዬ እንዴት ናችሁ? ሰላም ናችሁ? የሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ ደግሞ ይሄ ነገር እንዴ አሟሟሻ አንድ ነገር እናምጣ። ጀሳናጣም አታጣ ማርያም ተብሏል። አታጣ ማርያም ትለኝ ነበር እናቴ። ይሄ ትናንት አሁን ትንሽ ሰሞኑን ይሄ የዚህ የእምነት ቤት ቁማርተኞቹን ጉዳይ ትንሽ መስመር ያስያዝን መስሎኝ ነበረ። እንደገና ደግሞ አሁን ደግሞ አንዱ ስንላቸው ይመጣሉ እነሱ ኬት ኬት እንደው ምን አይነት ስራ እንደሆነ ፖለቲካ አልቋል። ኩርዬ ስግደት ብቻ ነው ያለው። እሺ ስገዱ። ደግሞ አንዱ ደግሞ ምን ብሎ ነው የመጣብኝ? ዘንድሮ ጉድ እኮ ነው። ምንድን ነው ደግሞ ይሄ? ምንድን ነው ደግሞ? አሜን ሃሌሉያ Malanas fe ila bras verdalax fem አሜን ሃሌሉያ branas ala bras verdalax fem ያንጓል ነው እናንተ ውስጥ ሁለት ሰዎች ነገ ጧት ጀምሮ አዲስ ስልክ እናደርገውላ አሜን አዲስ ስልክ እናደርገውላ አሜን እኔ እኮ ኬት ነው የሚፈለፈሉት ነው እኮ እንዲህ አንዱ ደግሞ አንዷ ደግሞ መታ ደግሞ ምንድን ነው ያለችው? ድብልቅልቁን አወጣችሁ። እምነታዊና ዓለማዊንና መንፈሳዊ ደግሞ ድብልቅልቁን አወጣችሁ። ደግሞ አንዷ ደግሞ ምንድነው ደግሞ ያንቺ ደግሞ ያልሽው? እንደ እግዚአብሔር ከገለም አማን በአማን አማን በአማን አማን በአማን አማን በአማን እንደ እግዚአብሔር ከገለም እንደኔ አምላክ አማን በአማን አማን በአማን አማን በአማን አማን በአማን እንደ እግዚአብሔር ከገለም እንደኔ አምላክ የለም። እኔ የምልህ ብሽሽቅ ነው የያዛችሁት ወይስ ደግሞ እምነት ነው የያዛችሁት ወይስ ፓሪ ነው፣ ጭፈራ ነው፣ ዳንስ ነው? ምንድን ነው በቃ ሀሳባችሁ በአጠቃላይ ምን ይመስላል? እኔ እናንተዎቹ አክተሮቹ አሁን ችግር የለብኝም፣ አክተሮቹ ችግር የለብኝም። እንዲሁ ጀሌዎቹ መንጋዎቹ ምንድን ነው? አሁን ይሄ መዝሙር በኦርቶዶክስ ራሱን የቻለ አካሄዳለሁ። አማን ነው አማን በጭብጨባ ብቻ ነው የምትለው። ኪቦርድ አምጥተው ሳክስፎን መጥቶ ጊታር መጥቶ ሌድ ጊታር ቤዝ ጊታር እንደዚህ አይደረግም። ራሱ መዝሙር ሲዘጋጅ ራሱ ኦርቶዶክስ ቤተክርስቲያን ቆሞ ሲዘምሩ መዘምራ አማን ነው አማን አማን ነው አማን በልልታ ነው፣ በጭፈራ በጭብጨባ ብቻ ነው፣ የለውም። ይሄንን በሙዚቃ በኪቦርድ በኦርጋን በሳክስ በምን አጅበውት እንዲህ መተው ሲዘፍኑ የምትጨፍሩ ሰዎች እንደባል ናቸው። አይጨፈርም። አማን ነው አማን ጀስ ምዕመናን ቆሞ ቤተክርስቲያን የሚዘምረው መዝሙር ነው። ኪቦርድ አያስፈልገውም፣ ሳክስ አያስፈልገውም፣ ሊድ ጊታር ቤዝ ጊታር አያስፈልገውም። ምንድን ነው የሚያደርጋችሁን? ያጣችሁበት ምክንያቱ ምንድን ነው ነው እኮ እኔ ገና በቦብ ማርሊ ዘፈን ሁሉ ትጨፍራላችሁ። የቦብ አሪፍ ሪትም ካለው ማንኛውንም ሙዚቃ ሁሉ ዘፈኑ ያየውን ያሉት ብዙ ትልቁልኛላችሁ እዚህ ጋርና ዞሮ ዞሮ ልቦና ይስጣችሁ።
በቃ ይሄ የመጨረሻው ዘመን ነው። የመጨረሻው ዘመን መዳረሱን የምናይበት ነው። በሃይማኖት ስም የጭፈራ ሱሳቸውን እየተወጡ ለምን አትገቡ ናይት ክለብ አትጨፍሩ ይላችሁ? ክፍት እኮ ናይት ክለቦች በሙሉ አሉ። ይድፋችሁ አባት ያብላክ ድፍትፍትፍት ያርጋችሁ። ኦኬ እኔ ያው ትንሽ ወጭስ አይኔ አንድ ነገር ከጃ አሁን ደግሞ ይሄ በቲክቶክ እየቆረጡ እንደገና ቲክቶክ ደግሞ ይጮሃል። ናናናናናና አይታችኋል። እኛ ጀመርነው ጠቅላላ ሚዲያው ናና ነው በሙሉ ሴቶቹም ሆኑ ናና ነው። አረቄም እየጠጡ ናና ነው። ምን ያ ናና። አሁን ደግሞ በዚህ ደግሞ በማን ደግሞ አሁን እንደገና ይጮሃል። እንደገና ሚዲያው ቆርጠን እናመጣዋለን። ሚዲያው ላይ ይጮሃል። እሺ ኦኬ፣ እንዴት አደራችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልኝ። እንግዲህ ሁለት ነገሮች ላይ አውርተን ሀሳባችን እንዘጋለን። የመጀመሪያው ህወሓትና ሻዕቢያ የሀውዜንን ታሪክ በሽራሮ ደግሞ ተገናኝተዋል ነው የሚሉት። ሽራሮ ላይ በጣም ትልቅ ኦፕሬሽን እንዲሰራ ታስበዋል። መንግስት ተበሳጭቶ ሽራሮን ህዝብ ልክ እንደ ሀውዜን ሊያስጨፈጭፉት የሻዕቢያና የህወሓት አንድ አስቸጋሪ የሆነ ድርጊት ሊፈጸም ታስቦ ነበረ። እንግዲህ ሽራሮ ላይ ተሰብስበው ሽራሮ ላይ ወንጀል ሲያደርጉ፣ መሳሪያ ሲቀባበሉ፣ ሀሽሽ ሲቀባበሉ፣ ሰራዊቶቹን ብዛት ሲያስታጥቋቸው፣ ልጆቹን በሙሉ ሴቶቹን ሁሉ አምጥተው ሊያስደፍሯቸው፣ ይህ ሁሉ የታሰበው ከባድ ሴራ ነበር። መከላከያው ግን አስተዋይ ስለሆነ በማስተዋል ብቻ ሆን ተብሎ የተፈጠረ ሴራ ስለሆነ የሽራሮውን ጉዳይ ባላየ አልፎታል። ከርቆ ይከታተሏል ያለው። ሻዕቢያ ለምን ሽራሮ ገባ ነው አሁን መንግስት ምን ያደርጋል? ልብሳችሁ ድፍት ያደርጋችሁ ይድፋቸውበት ያውላክ። አዎ ዲቪ ኢትዮጵያ ቁርጥ ልጅ በርታሽ። አሁን መንግስት በልህ ሄዶ ሊመታቸው ነው በአየር ወይ በድሮን በምናምን። ከዛ እነሱ ቪዲዮ ሊቀርጹ ነው እንደዚህ። ልክ እንደ ሀውዜን እኮ ነው። እነዚህ እኮ ጅል የሞቱ በዛን ዘመን በ83 ጊዜ የነበሩ እኮ ታጋዮች ናቸው እኮ በዛ። አሁን ኤአይ ዘመን እንደሁሉ እኮ አያውቁም። የቴክኖሎጂ ህወሓት የሚባል እግዚአብሔር ሲፈጥረው የረገመው ከተወለዱ ጀምሮ እኮ ነው። አረጋዊ በሬ ምን አሉ? ህወሓትን የመሰረቱበት ጊዜ ይቆጨኛል። በቃ ሲፈጠር ተረግሞ የተፈጠረ ተቋም ሲፈጠር ካፈጣጠሩ ጀምሮ እኮ ነው የራሱን ልጅ በልቶ የኖረ አሁንም ሊያስበላ የመጣ ተቋም ነው። እኔ ደማቸው በስሪንጅ ተመጥሮ ካልተደፋ ሌላ ደም ካልተቀየረበት የህወሓት ደም ያለበት በሙሉ አጋንንት ነው ብዬ ነው የምትመድመው። ከሻዕቢያ የባሱ ናቸውና በቃ ጦርነት በቃ ባህላዊ ጨዋታቸው የሆነ መረጋጋት የሌለባቸው እልህ ውስጥ የታጣበቁ ናቸው። በቃ በእልህ በቃ የታበቁ በሙሉ ህወሓት ደጋፊ በሙሉ እንደዚህ ናቸው። ደጋፊ አክቲቪስቶች እንደታቸው እንደዚህ ናቸው። ምን ታደርገዋል? እርግማን እኮ ነው ይሄ። እኔ እንደ እርግማን ነው የምቆጥረው። ይሄው ማሻአላህ ከሻዕቢያ ወደ ሻዕቢያ እና መንግስት እብድ አይደለም፣ ሽራሮ አይደለም። ለምን ብትፈልግ ባድማ ለምን አትሰበስብም? ግድ አለው እንደ መንግስት በርቀት ያያል የምትሰራውን ስራ። ከዛ በኋላ ነው መስተናገድ የሚገባህን መንገድ አንተ አለ የምትመርጠው። አንተ በአየር መታኝ ስላለ በአየራት አይመታም። አንተ በድሮን ሳይወጥሩ አይመታም። እዛው ተሰብስብ ይድናል። እና በጣም የሚገርማችሁ ነገር ትግራይን የሚያስተዳድረው ኤርትራ ለመሆኑ ግልጽ ሆኖ ወጣ። ግልጽ ሆኖ ወጣ። ታደሰ ወረደ በአዲስ አበባ ገባ። ለምን እንደገባ እኔ አይገባኝም። እኔ ምንም ስለነሱ ስለሌለኝ አይገባኝም። ይምጣና እናርደዋለን ይላሉ አሉ። እንደዚህ ሲመለስ እናርደዋለን እንገለዋለን። ከመጀመሪያም የታወቀ ነው። ታደሰ መጀመሪያ እንዳስተዳደርና እንደ መሪ የቆጠረም ማንም ትግራዊም የለም፣ የኢትዮጵያ መንግስት የለም። አመጣጡም ያሁኑ ራሱ አይገባኝም ለምን እንደመጣ። ምን እሱ ራሳቸው ይነጋገሩ ባቋጭ ድቤ ምን ነው እንደ ኤርትራ ብሔራዊ ቡድን ጠፋህ እያልኩኝ ከቻልክ እንኳን መች ጠፋሁኝ። ይሄ ነገር እኔ እኮ ትላንት ነበርኩኝ። አሁን ትላንትና ወድጄ ሰርቼ ነው። ብዙ ሰዎች ትሉኛላችሁ የታለ አለሁኝ እኔ። እናንተን ነው የሚያጠፏችሁ። ከዛ ልክ ስትገቡ እንዳላያችሁ ያደርጓችኋል እንጂ ነው ያለው። ዮርዲ በስንት ጊዜ ነው የመጣችሁ? ሚዲያ ላይ ሁሉ እንዳለን አታውቅም ነበር። ምናልባት ከዛሬ ጀምሮ ግን ልጠፋባችሁ ይችላሉ። ላልተወሰነ ጊዜ ከዛሬ ጀምሮ ላታገኙ ትችላላችሁ። እስከዛሬ ድና አለሁ። ለማንኛውም ግን እኮ ህዝቡን ከመገናኘት መከልከል ይቻላል። የደብረ ማርቆስና የባህር ዳር እና ምንድን ነው ህወሓት በእልህ ውስጥ ነው ያለው። በቃ አሁን አማራ ውስጥ የተደበቁበት ነገር ነው። አንድ ወዳጄ ከጥቅምት 24 ጦርነት በኋላ የነበረውን ፊልም ብር ፈልጎ ነው እየመጣ
ብር ማን ይሰጠዋል? ለህዋት ብር የሚሰጥ መንግስት ካለም አብዷላ። መንግስት የላትም አገሪቷ። እነዚህ ለህዋት ገንዘብ መስጠት የለበት አይሰጥም። ተላይቶ ነው መግባት ያለባቸው። ጠቅላላ መንግስት እንደ መንግስት ቆፍጠን ካለ ላይቶ ነው ማስገባት ያለበት። ምንም ሻዕቢያ ይስጣቸው። ኤርትራ ነው የምታስተዳድረን አሉ እኮ። እኛ አሁን በኤርትራ ስር ነው ያለ ነው አሉ። አፍ አውጥተው ነው የተናገሩት። አፍ አውጥተው ስብሰባ ላይ ስብሰባችንም ከፍተኛ ማረሳዎችን እናደርገው አስመራ ውስጥ ነው ራሳቸው የተናገሩት ቃል። ስለዚህ ብር ይፈልጋሉ፣ ሂዱና ከኤርትራ ይቀበሉ እንጂ ኢትዮጵያ መንግስት ለነሱ ባጀት የሚመድበው የኢትዮጵያ መንግስት የትግራይ ህዝብ ወጥቶ ከዚህ በኋላ አስተዳደራችን ሚስተር ኤክስ የሚባል ይሄ ነው የሚመራን ብሎ ወጥተው የመረጡት መሪ ካለ በትክክል አብቹ አለ እኮ ልክ አዲስ አበባ እንዳለማዋ ትግራይ ማልማት እፈልጋለሁ አለ። ፔሬድ። እኛም እኔም እፈልጋለሁ። ከነዚህ መዥገሮች ጋር ግን አይቻልም፣ አይሆንም። መንግስትም አይደፍርም፣ አያደርግም እንጂ አያደርግም። እነዚህ ገዳዮች ነው ብትገባም ይገድለዋል። ስለዚህ እኔ ህዋትን አለ ብዬ ህዋትና ሻዕቢያን በምንም ታምር ወደ ሚዲያ እንዲመጣ አልፈልግም። አንድ ወዳጄ በጣም የሚገርማችሁን ነገር ተናገረ። አሁን ይሄ ልጅ ይገርማችኋል። እኔ ጥቅምት 24 ጦርነቱ ሲጀምር ታስታውሱ ከሆነ እንዴት አድርጎ ፋኖ የሚባል ህዋት እንደፈለፈለው ያሳምነው ጦር የሚባለው አሁን ዛሬ ያሳምነው ጦር ፋኖ ያሳምነው ጦር ያሳምነው ብርጌድ የሚሉት በሙሉ እንዴት እንደፈጣ የትም እንዳልነበሩ ድንገት ህዋት ራሱ ለቆ ፈቶ የለቀቃቸውና በጥንት ጊዜ ጥንት ልበለው እንጂ ምን ይሏሉ። በዛን ጊዜ ማን ነው እነ በረከት ስምዖን በ5-1 ጠርንፈው ያስቀመጧቸው 5-1 ጠርናፊ የነበሩ ህዋቶች ናቸው። በጦርነቱ ጊዜ አንድ ሚና የላቸውም እነዚህ ሰዎች። አንዲት ታሪክ አልሰሩ። እኛ ድል አድርገን ጥቅምት 24 አሸንፈን የግርማ የሽጥላ ታሪክ ነው። አሸንፈን ከዘጋን በኋላ ፋይሉን የማናቀው ኃይል መጣ። ልክ ተዋክተው እንደመጡ አድርገው መተወረሩ። ታስታውሱ ከሆነ ህዋት ገባው ሲል ከውስጥ የሚወጡ ሰዎች አሉ። እዛው ሌሊቱ ልብስ ይለብሱና ያንዛም ፕሮግራም ተከታተሉት። እንዴት እነዚህ ሰዎችን ያውቃቸው ነበር። አሁን ከሚሴ ከሆነ ከሚሴ ውስጥ አሉ። ቁጭ ይሉና ልክ ብቻ ሌሊት ላይ በሰዓት አላቸው። በሰዓት ይደዋወሉና ሲባል ይወጣሉ። ወታደር ልብስ ለብሱ አታታታታታ እዛው እኮ ነው ያሉት እኮ የሚኖሩት። ከየትም እኮ ቦታ አልመጡም። ከዛ በኋላ እንዴ ህዋት እየተቆጣጠረ ከሚሴን ያዘ፣ ወሎን ያዘ እየተባሉ ይገባሉ። እነዚህ ህዋት ሰራሾች ናቸው፣ ሻዕቢያ ሰራቶች ናቸው እነዚህ። አሁንም ያለው ይሄን ነው የሚገጠናል። አሁንም በአማራ ክልል ብትሄድ ራሳቸው እነዚህ ሰዎች ናቸው ተጫወቱ ያሉት። ዴቪድን ጥብቅ የነበረ አሁን ከነገ ጀምሮ ትላለህ እንዴ? በሰላም ነው። በሰላም ከሆነ የድሮ ስራውን ቪዲዮ እንገርበዋለን። ገርቡት ባካቸው። ይሄ አንድ ወዳጄ እንዴት አድርጎ አቀነባብሮ እንደሰራው ልነግራችሁ አልችልም። የውስጤን ነው የነገረኝ። እኔ እነዚህ ቪዲዮዎች አሉ የሰራኋቸው ቪዲዮዎች ያኔ ጥቅምት 24 ከነ ግርማ የሽጥላ ጋር የሰራሁት ቪዲዮ አለ። ስለዚህ አሁንም ያለው ይሄው አሁንም የመጨረሻዋ ሰዓት ላይ ገቡ ብለው የሚመጡት ቢሳካላቸው ራሳቸው ሻዕቢያና ህዋት ናቸው። በጎንደር በኩል ያለው ይሄ ነው። በጎጃም በኩል ያለው ይሄ ነው። በወሎ በኩል ቢጠብቀን ይሄ ፋኖ የሚባል ኃይል የለም። ተገልብጠው ሲመጡ መጨረሻ ላይ ሻዕቢያና ህዋት ነው የሚመጣው። እመኑኝ። የነዘመነ የነመሬ ወዳጆ የነመከታው ምናምን የምትሏቸው የአማራ ታጋይ የሚባል የለም። ይሄን እኮ እንዴት አድርጌ ልታሳችሁ እንዴት ላስረዳችሁ? ስለዚህ ይሄን ልጅ በደንብ እናዳምጠው። ወደዛው እንመጣለን። አንድ እናዳምጠው። በጣም ኢንተረስቲንግ ነገር ስለተናገረልኝ በዚህ አጋጣሚ ላይ ወንድሜ ተባረክ ያወጣ እሱ በቦታው ላይ የነበረ ልጅ ነው። ቦታው ላይ የነበረ ልጅ ነው የሚናገረው። እናዳምጠው። አካባቢ ከጎንደርና ይሄ በትግራዩ ጦርነት ወቅት ይሄ በዛን ጊዜ በቦታው የነበረ ልጅ ነው። ያ የነበረውን ነገር ነው የሚናገረው። እንዴት እንደነበረ በትግራይ ጦርነት ጊዜ ከየት እንደመጡ ማነው ያሳመነው ጦር ማለት ጠቅላላ ህዋቶች ናቸው። በርግገው አንድ ነገር ሲሰሙች አንድ ቦታ ይወራሉ። ለዚህ የተፈጠሩ ኃይሎች አሉ። የበረከት ቅጥረኞች እንላቸዋለን እኛ። ያን ጊዜ ጎጃም ውስጥ አሉ። ጎጃም ላይ እንደውም ብዙዎቹ በታክሲ ሹፌር በቦሌ ታክሲ ምናምን ታክሲ ላይ አላቸው ይናበባሉ። ጎንደር ላይ ያሉ፣ ወሎ ላይ ያሉ በጣም አደገኞች ናቸው። የሚመሩት በህዋት ነው። አሁንም አሉ። አሁንም ጎጃም ውስጥ አሉ።
እና ይሄ ልጅ በደንብ አድርጎ ፒክቸሩን አስቀምጠልኝ። እግዚአብሔር ይባርክ። በዚህ አጋጣሚ ወንድሜ እስኪ እናዳምጠው። እኔ እንዳዳመጥኩት ቤተሰቦች የሚያዳምጡት ከፍቻለሁ። ቀጥል። ይሄው ሂድ። በትግራዩ ጦርነት ወቅት የትግራይ ኃይሎች ወደ አማራ ክልል እየተጠጉ በመጡ ጊዜ ደሴ አካባቢ ከጎንደርና ከጎጃም የመጡ ናቸው የተባለ የፋኖ ኃይሎች ብለው ራሳቸውን የሚጠሩ የጎጃምና የጎንደር ወጣቶች በአውቶቢስ የደሴ ከተማን አማራው ተራራው እያሉ በፉከራ በቀረርቶ በሽለላ አስጨነቋት። በኋላ በጣም ከጥቂት ቀናት በኋላ ከ2 እና ከ3 ቀን በኋላ የትግራይ ኃይሎች ሐይቅ የሚባለው አካባቢ ለደሴ 25 ኪሎ ሜትር ደረሱ የሚባል ወሬ ተሰማ። እነዚህ ከጎጃምና ከጎንደር መጥተው ደሴን በፉከራና በቀረርቶ በሽለላ አማራው ተራራው እያሉ ሲያስጨንቁ የነበሩ የጎጃምና የጎንደር ፋኖ ነን ባይ ኃይሎች ምጥ ይግቡ ስምጥ ይግቡ ጠፉ። ግማሹ ቦርከናን እየዘለለ ግማሹ ጦሳን እየዘለለ ምጥ ይግቡ ስምጥ ይግቡ የሚያቅተው ጠፋ። ኋላ የትግራይ ኃይሎች ደሴን ተቆጣጠሩ ተባለ። እነዚህ አማራው ተራራው እያሉ ደሴን ሲያስጨንቁ የነበሩ ጎረምሶች የጎጃምና የጎንደር ጎረምሶች ተራራውን እየዘለሉ ተራራው አማራው ተራራን እየዘለለ የት ደርሷል? ደብረ ብርሃን በር ላይ ቆሞ ለቅሶ ወደ አዲስ አበባ አስገቡን። ምን ነው ልታስጨርሱ ነው? ጁንታው ከኋላችን እየመጣ ልታስጨርሱ የፌደራል ኃይሎችን ለቅሶ በለቅሶ የደብረ ብርሃንን የአዲስ አበባ መግቢያ በር አንቀው ለቅሶ። ይሄ እንግዲህ የታየ ነው። ኋላ ላይ ያው የፌደራል ኃይሎች የትግራይ ኃይሎችን መልሰው አሸንፈው ወደ መቀሌ ከሸኟቸው በኋላ ይሄ ማለት እንግዲህ መቼ መሰላችሁ አማራ አዲስ አበባ አትገባም ተባለ የሚል አክቲቪስቶች እዚህ እነንኩሮ ሚዲያ ነግልብጥ ሚዲያ አማራውን ለማስኮረፍ አማራው አዲስ አበባ እንዳይገባ ኬላ ላይ ተከለከለ የተባለው ፖለቲካ የተሰራ ጊዜ ነው። ይሄን የሚነግራችሁ ታስታውሳላችሁ? እሱን ታሪክ እስኪ የምታስታውሰው አንዱ ታሪክ እሱ ነው የሚነግራችሁ የዛን ጊዜ ማለት ነው። እሺ ቀጥይ ወንድሜ። ኋላ ላይ ያው የፌደራል ኃይሎች የትግራይ ኃይሎችን መልሰው አሸንፈው ወደ መቀሌ ከሸኟቸው በኋላ አብይ አህመድን እኛ ነን ያተረፍነው ፋኖች ብለዋል። ስልጣኑን ያተረፍነው ከጁንታ እኛ ነን ብለው ፎከሩ። ለዛ ነው በ3 ቀን በ4 ቀን 4 ኪሎ እንገባለን ያሉት መልሰው ሲጣሉ። እነ ዘመነ ማለት ዘመነ አልነበረም በውጊያው ታውቃላችሁ፣ እስር ቤት ነበር የነበረው። እሱ ሲፈታ ብቻውን አልተፈታም፣ ብዙ ናቸው የተፈቱ። እነሱ ጁንታውን አሸንፍን ያሉ ናቸው። የአሁን ፋኖች ናቸው። አሁን ነው ቆዳቸውን ገልብጠው ቤታቸው የገቡት። ቤታቸው ገቡ። መንግስት ከጀርባ ሰራዊቱን ስለሚገሉ እስር ቤት ነው ያስቀመጣቸው። እንዲዋጉ ከአማራ ጋር እንዲቀላቀሉ ብዱ አልሰጣቸው። ከድል በኋላ ግን ፈታቸው። የአሁኖቹ ፋኖ የሚባሉት ነው የሚል ይሄ ነው ጨዋታው እዚህ ላይ ነው። ከፌደራል መንግስቱ ጋር አሳንሰው ገመቱት። አሳንሰው ለምን እንደገመቱት ግን ምንም ተጨባጭ ማስረጃ የላቸውም። ደሴ ላይ ታይተዋል። አንድ ጥይት ሳይተኩሱ ነው አማራው ተራራን እየዘለለ ጦሳን እየዘለለ ቦርከናን ወንዙን እየዘለለ ከመኪና ቀድሞ ደብረ ብርሃን በር ላይ ቆሞ አዲስ አበባ ካላስገባችሁ እያለ ሲያለቅስ የነበረው ኃይል እኔ ነኝ አብይ አህመድን ያዳንኩታል። ለጥቆም ሲጣላ አብይ አህመድን በ3 በ4 ቀን አሸንፈ ነው በ24 ሰዓት 4 ኪሎ ቤተ መንግስት የአባቶቻችንን ቤተ መንግስት እንቆጣጠራለን እና ይገርመኛል ከምን ተነስተው እዚህ ድምዳሜ ላይ እንደደረሱ። በዛ ጦርነት ወቅት ተሳትፏቸው እጅግ አናሳ እጅግ ደካማ አልነበሩም። በመሸሽና በሩጫ ሪከርድ የሰበሩ ሰዎች ከምን ተነስተው ያንን የፌደራል ኃይል ብትንትኑን አውጥተን በ24 ሰዓት 4 ኪሎ የአባቶቻችን ቤተ መንግስት እንገባለን እንዳሉ ከምን ትንታኔ እንደተነሱ ለኔ ግልጽ አይደለም። እና አሁን ላይ ይሄ አማራ ክልል ያለ ጤፍ ሐሽሽ አለበት ወይ የማለት ሁኔታ ውስጥ ገብቻለሁ። ሁሉንም ሚዲያ ላይ የማያቸው እነሱን ወክለው ፋኖ ነን ኦርቶዶክስ አማራ ነን ምናምን የሚለው ሁሉ ውሸት ቅዠት ነው የሚያወራው። በዛ በትግራዩ ጦርነት ወቅት እነሱ ቦርከናን እየዘለሉ ጦሳን እየዘለሉ ሲሸሹ የትግራይ ኃይሎችን
ገትሮ ወጥሮ የተዋጋቸው እስከ መጨረሻው ሳያፈገፍግ በከባድና በኃይለኛ ጀግንነት የተዋጋቸው ዛሬ ሽርጣም እስላም እያሉ የሚሰድቡት አፋር ነው። አፋር ላይ ምን ያህል ጀግንነት እንደተሰራ የትግራይ ኃይሎች ራሱ ይመሰክራሉ። በነገራችን ላይ ትግሬዎቹ በጣም ጀግኖች ናቸው። እንደነዚህ እንዳማራዎቹ ፉከራና ቀረርቶ አይችሉም እንጂ በተግባር ጀግኖች ናቸው። እነዚህ ደግሞ በምላስ ጀግኖች ናቸው። እና እንደው ይሄን ትዝብት የላጫውታችሁ ይሄ ነው ያማራው ተራራውን በተራራ እየዘለለ የማምለጥ ትዝብት። ቴንክ ዩ ጎበዝ ነው። ሁላችሁም ይሄን ታሪክ የምታውቁ ሰዎች እንደዚህ እየተናገራችሁ ይወጣችሁ ለኛ አይደለም ለልጆቻችን አንድ ታሪክ ማስቀመጥ መቻል አለብን። ይሄ ሀቅ መነገር መቻል አለብን። ህወሓት በራሱ የተዋጋበት ቦታ የለም። አማራውን ባይዝ ኖሮ አማራውን ባይገዛ ኖሮ ለ27 ዓመት የበረከት ቅጥረኞችን በጎጃም በጎንደር በወሎ ባያደራጅ ኖሮ እመኑኝ ህወሓት ፈስ መፍሳት አይችልም። ፈስ ከገደል ውስጥ እኮ ነው ያወጣናቸው እና አቦይ ስብሃት አቦቹ እኮ የሉም ዛሬ ያውቁታል። በተለይ መከላከያ ሰራዊት መድፈር መንካት የሚችል ህወሓት ሰራዊት የለውም። ሻዕቢያም እንደዚህ ነው። ሻዕቢያ በራሱ ምንም ተንጠልጥሎ የሚመጣው ኃይል ከሌለ በስተቀር ሻዕቢያ በራሱ ፈስ ነው ብቻውን። ግን ሻዕቢያ አማራን ይይዛል፣ ፋኖ ደጋፊ ይሆናል፣ ኦሮሞን ይይዛል፣ ኦሮሞ ነፃ አውጪ ይደግፋል፣ ኡጋዴም ያለውን በሙሉ ከፈለገው ጋር ይቆማል። ከዛ ውጭ ግን ፈስ ናቸው። ይሄ መከላከያ ሰራዊት አያውቁትም። አሁንም ስለ መከላከያዎቹ ያወራሉ ህወሓቶች። መከላከያ ስለሆንኩኝ ከመከላከያ ስለቆምኩኝ ወገቤን አስሬ ስለ መከላከያ ቆማለሁ እንጂ ይህንን መከላከያ ሰራዊት መድፈር የሚችል እንደነሱ አፍ ጀነራል ከሌ ኮሎኔል ከሌ ተከታይ እንደሚሉት አይደለም። በእሳት የተፈተኑ ናቸው። በእሳት ታውቃለህ፣ በእሳት ተፈትነው የወጡ ናቸው። አንገት ላይ ይሄን ጃራባውን ታሪክ አታውቁም። ጃራባው እኮ ዛሬ ሰው እንደሚያየው አይደለም። ጃራባው እኮ በእሳት ተፈትኖ በሞትና በመኖር መካከል አባውን ስጠሩ እኮ ብዙ አለ። ጃራ ለመዋል ፊልድ ማርሻልን ብትጠይቁ ታሪካቸውን ብትጠይቁ እዛ ያሉ ጃራዎች ታሪክ ብትጠይቁና ብታውቁ ከእሳት ውስጥ የወጡ ናቸው። ዝም ብሎ እንደዚህ ስለባ አይደለም። ብዙ መከራ አለ። የሰራዊቱ መከራ ያልተነገረ ወደፊት ይነገራቸዋል። እስከዛ ድረስ ግን ይሄ ማንም ቅራቅሞ ይወጣ እዚህ ጋር መከላከያውን አንኳሾ እንደዚህ አድርጎ እንደሚለው አይደለም። ሴራ ነው ያለው። ስለዚህ ስራ ፖለቲካ ደግሞ በራሱ ጊዜ አፍርድ የሚበላ ጉዳይ ነው። ትልቁ ነገር አሁን ኦልሬዲ በምድር አንቀጥቅጥ ሰልፍም ጥራ አርበድብር ሰልፍም ጥራ አፍርድ የሚያሾቀነዋል። አድድል አለ። ያችን ምድል ጠቅላይ ሚኒስትሩ የነገረው እድል ነው። በኢንተርኔት ተሰብሰብ፣ በመሬት ተሰብሰብ፣ በሰላማዊ ሰልፍ ተሰብሰብ። ኢትዮጵያ ላይ ከዚህ በኋላ በፈለገው መስፈርት ሄደ በምርጫ ብቻ ነው ወደ ስልጣን የምትመጣው። ከዛ ውጪ ያንተ ግርግር፣ ያንተ ሻሻታ፣ ያንተ ጫጫታ፣ ያንተ ኢንተርኔት ለሚዲያ ጥሩ ነው። ሰውም እንደው ሻይ እየጠጣም ቡና እየጠጣም ከፍቶ ያያል። እንደዚህ ነው። ከዛ ውጪ ግን ውሃ የሚቋጠር ትግል የለም። ውሃ የሚቋጠር ትግል ያለው ጎበዝ የሆነ ሰው ምርጫውን ተሳትፎ ቻሌንጅ አድርጎ ሰውን አስተባብሮ ህዝቡን አቅፎ ወደ ስልጣን ይመጣ ካለ እሰየው ነው። እኛም እናጅበዋለን። እኛም እኮ እናጅበዋለን። የተሻለ ሀሳብ ካለ እኔ መንግስት ሐኪም አላዘዘልኝ። የተሻለ ነገር ካለ እቀበላለሁ። እስካሁን ግን ምንም የላችሁም፣ ባዶ ናችሁ፣ ቀፎች ናችሁ። ስልጣን ብቻ ነው የምትፈልጉት። ስልጣን ደግሞ እንደዚህ አይገኝም። ምርጫችን የግድ ነው። ምርጫችን ይህ መንግስት ብቻ ነው የተሻለ እስከሌለ ድረስ። ስለዚህ ነው እና በዙ አንዱ ምን አላቸው ለውጥ የሌለው ስብስብ አላቸው። ወጥቶ እነ ልደቱ አንድ ወጣት የሌለበት ሴቶች ራሱ አንድ ሴት ሲመስቻለች ጠይቀውት ነበር። ምንም እነዛውኑ ትላንትና ለ27 ዓመት ያደረቁን 80 ሰዎችን ሰብስቦ የኢንተርኔት ለውጥ ይላል። ይሄ እንደዚህ ያለም እኮ ለውጥ አሁን እኮ ቴክኖሎጂ ተቀይሯል እኮ። ህወሓት እኮ የተሸወረው በዚህ ነው። ህወሓት በ83ቱ ውጊያ ነው የሚያስበው፣ ልክ እንደ ሻዕቢያ አሁን በ83 አልጋ ስር አማራው እየደበቀው፣ ወልቃይቱ እየደበቀው፣ ጎንደሩ እየደበቀው ገብቷል። ያን ትግራውን ያስባል ሻዕቢያ። ህወሓት ልክ እንደዛው በ83 መሰስ ብሎ ኦሮሞ እየመራው አማራ አልጋ ስር ደብቆ እንዳስገባው
ስልጣን ላይ የሚገባበት ዘመን ያ ቴክኖሎጂ ቀርቷል። አሁን የአይ ዘመን ነው። በጣም እጅግ የረቀቀ እግረኛ ጦር ሜዳ የማይገባበት በፕሬስ ብቻ ተከተከተከተከተከ አርገ መጨረስ ጦርነት ነው ያለው። አሁን መገናኛ ኔትወርኪንግ የውጊያው ሲስተም ኮምፒውተራይዝድ ሆኗል። አሁን አየው በድሮ ሂሳብ ስትሄዱ ተበልታችኋል። ቁማሩ አታሸንፉም፣ አትገቡም፣ የትም ቦታ ነው አትገቡት። ነገርኩ እኔ እንደ ሚዲያዎች ለአክቲቪስቶች ለዩቲዩበሮች ገንዘብ ናችሁ። በደንብ መኒ በደንብ አድርገው ይሰራሉ። አንድ ቦታ ላይ ባስ ብታቃጥሉ እኮ ኃይለኛ ዜና ነው ለዩቲዩበር ኃይለኛ። ስለዚህ ነው እነዛ ስብስቦች ተሰብስበው አሁን ምን ሊፈጥሩ ነው? አሁን እስቄል ገቢሳ ያለበት ፖለቲካው እነ ይልቃል እነ ልደቱ ያሉበት ምን አይነት ሪቮሉሽን ልታመጡ ነው? አሁን ህዝቡን ለማደንቆር ካልሆነ በስተቀር አንድ ወጣት የሌለበት አንድ ንጹህ ኃይል የሌለበት እንኩሮ ራሱ ተናዶ ተዋርደናል። ምንድን ነው ያልከው? እንኩሮ ቆይ ለውጥ ለሶስት ነው አይደል? እንኩሮ ራሱ ቆይ ምንድን ነው ያልከው? እንኩሮ በሰላማዊ ሰልፍ ለውጥ አይመጣም። ይሄ ትዕይንተ ህዝብ ብዙ ኢትዮጵያውያን የሰው የሰላማዊ ሰልፍ የመውጣት አፕታይቱ ተዘግቷል። በሰላም አፒታይቱ ተዘግቷል። ሰላማዊ ሰልፍ የመውጣት አፒታይቱ ተዘግቷል ህዝቡ እና ምንድን ነው የሚደረገው? አፒታይቱ ምግብ ነው እንዴ? አፒታይቱ የት ነው የሚወጣው? አፒታይቱ ተዘግቷል አለ። ሰልፍ የመውጣት የመቃወም አፒታይቱ ተዘግቷል። በቃ የለም። አየኩ አታገላችሁት እኮ ገንዘቡን ሰጣችሁ፣ የጋብቻ ወርቅ ቀለበቱን ሸጦ ሰጣችሁ። እውነት መስሎት ገቡ ስትሉ ታመናችሁ። ተቆጣጠሩ ትላላችሁ፣ ብርጌድ ትማርካላችሁ፣ ክፍለ ጦር ትማርካላችሁ፣ ጀነራል ትገላላችሁ፣ ድሮን ትጥላላችሁ። ሁሉን ሰማችሁ፣ ሰለቸው፣ ምንም የለም። አሁን ደግሞ በኢንተርኔት ሲጠሩት በቃ አፒታይቱ ተዘጋ። እውነት ከዛ የተናገርከው አፒታይቱ ተዘግቷል። አሳዘነኝ እንኩሮ፣ እውነት አሳዘነኝ። ምንድን ያልከው እንኩሮ? አፒታይቱ ይሄ ትዕይንተ ህዝብ ብዙ ኢትዮጵያውያን የሰው የሰላማዊ ሰልፍ የመውጣት አፕታይቱ ተዘግቷል። በሰላማዊ ሰልፍ ለውጥ አይመጣም የሚል ድብታ፣ የፖለቲካው ጭጋጋማ ሁኔታ በውጭውም ባለው የኢትዮጵያ ማህበረሰብ ክፍሎች ላይ እንደዚሁ ትልቅ ልዩነትን ፈጥሯል። እንዴ ቆይ ጭጋጋማ ሆኗል። ምን ጭጋጋማ ማለት ነበር የሚለው? ጭጋጋማ ይሆናል። እንዴት በጭጋጋማ የሚባለው አቋቋም ጻፉ እስኪ እናንተ። ጭጋጋማ ማለት ምን ነበር? ጭጋጋማ ሆነ። ሜትሮሎጂ ነው። በምን ነበር ማቆ ጭጋጋማ? እስኪ ጻፉልኝ። ጭጋጋማ ሆኗል። ጭጋጋማ ሆኗል። ጭጋጋማ ሜትሮሎጂ ላይ ነው። አየር ሁኔታ ጭጋጋማ ሆኗል። ምንድን ሊዘንብና የአየር ሁኔታ ሜትሮሎጂ ላይ ነው። ወደ ሪቮሉሽን አመጣት። ጭጋጋማ ሆኗል። አሳዝኑኝ። እውነት እንግዲህ ጭጋጋማ ሆኗል። ሜትሮሎጂ ነው። ልክ ነው። የወይዘር ትንታኔ ነው። በቃ ጭጋጋማ ሆኗል። ኩሩ ያሳዝነኛል። ጆተኒ እኮ ነው ጆተኒ። ሄድ እስኪ ቆይ ጭጋጋማ ጻፉት እስኪ። ይሄ የዘመኑ ትልቅ ቋንቋ ነው። ቅንቅን ከሚል የባሰ ነው። ብዥታ ማለት ነው። ቀኔና ደሞቁት ዛሬ በጠዋት ጭጋጋማ። ስንት ጊዜን ቋንቋ ከሰማሁት አይገርማችሁ? በዳመና የተዋጠ ማለት ነው። ስንት ጊዜ ጠፍቷል። ዲክሽነሪ ላይ እኮ አለ። ዲክሽነሪ ላይ ይጠፋል እስካሁን። ይሄ በሰው በላው ስርዓት ጊዜ ያን የነበረ ቋንቋ አሁን ማን ይጠቀማል? አሁን ቋንቋ ፈርፍራ ታገኝ በዲክሽነሪ ላይ አለ። ዲክሽነሪ ላይ ጭጋጋማ በዳመና የተዋጠ ማለት ነው። እሺ ግን አለ ዲክሽነሪ ላይ የጄኔሬሽን ያቃላው ስለ ጭጋጋማ አያውቅም። እኔ እንኳን በዲክሽነሪ እንኳን አልደረስኩበትም። በእኔ ጊዜ እንኳን ጭምጭምቻ ነው የማውቀው። ጭጋጋማ ቤት ይባላል። እሺ አሁን በቃ አሁን ይሄ መፈንቅለ መንግስቱ ጭጋጋማ በሚል ነው። ጭጋጋማ ቤት በቃ
እኔ ያ ነገር አፌ ውስጥ አልገባም ነበር። ይሄ ምንድነው? በየነ መረድ ነው ጻፉ። በየነ መረድ ምንድነው? እሱ ከሱ ይሻለኛል። በጭጋጋማ ይቀርልኝ። በጣም አፌ ላይ ግራ የገባኝ ይሄ መረበ ምናምን የሚባል ነገር አልችል ብዬ ነበር። በጭጋጋማ የጭጋጋማ አብዮት በሚል ተቀይሯል። በቃ ቴንክ ዩ እንኩሮ ችሉም ምንድነው ያለ ሴት ግቡ አብዮቱ ግቡን አይመታም የሚለውን የተለመደ ዝግጅቱን ተከታትየዋለሁ። ሴት የለም ይላል። መሬት አንቀጥቅጥ ጭጋጋማ ነው ባካሪ። ሴት የለም ይላል። ምን አገባተ? ሴት ኖረ አልኖረ ካለ ሴት አብዮት ድሉን አይመጣ። ያ እኮ በደርግ ጊዜ ነበረ መፈክር ነው። አሁን ምን አመጣ? ከጭጋጋማው ጋር ምን አገናኘው? ሴት የለም ይላል። ሂድ እሺ፣ ቀጥል፣ ሂድ እናዳምጦሽ፣ ሂድ። ዝግጅቱን ተከታትየዋለሁ። በመሀል የተወሰነች ካልሆነ በስተቀር ልደቱ ጉድለት አይቻለሁ በመድረኩ ላይ። አንደኛ አዲስ ፊት የለም። ሁለተኛ ከየት ይምጣ አዲስ ፊት? እዚህ ያሉ ሁሉም አሉ። እዚህ ጋር ማን የሌለ እስኪ ቆይ፣ ማን የሌለ? ሁሉም አሉ። አዲስ ፊት የለም ይላል እንዴ? ምንድነው አዲስ ፊት? ከዚህ በላይ ምን ይምጣ? አዲስ ሴት የለም ይላል። እሺ ቆይ ሂድ እናዳምጠው። አንደኛ አዲስ ፊት የለም። ሁለተኛ ወጣት የለም። ሶስተኛ ሴቶች የሉም። ምንድነው ያለ ሴት ወጣት ምን ያደርጋል? አሁን ከነዚህ ጋር ወጣት ምን ይገጥማል? እነሱ አሁን በየገዳሙ ገብተው ኤሎሄ ላማሰበቅጣሚ አገሬን ሰላም ስትልኝ ህዝቤን ሰላም ስትልኝ ብሎ በመጸለያቸው ጊዜ ወጥተው እዚህ ዳውን ኢትዮጵያ፣ ዳውን ኮርዳይት፣ ዳውን ፊልድ ማርሻል ብርሃኑ፣ ዳውን መከላከያ ሲሉ የሚውሉ የሚያላዝኑ 48 ሰዓት ሙሉ አብይ የተነቀሱ አብይ ብሎ የሚሉ ሰዎች ተከትሎ የሚሄድ ወጣት ምንድነው? ወጣቱ ቴክኖሎጂ ያየ ነው ያለው። የስፖርት ማዕከላቶች አይታል። በአዲስ አበባ ታሪክ ላይ ስዊሚንጉ፣ መሮጫው፣ ሚኑ፣ ትምህርት ቤቱ፣ ቴክኖሎጂው፣ ድሮን ስቴሽኑ፣ ፋክተሪው፣ ኢንዱስትሪው፣ ሜካናይዝድ ሻው ዘመኑን ያዋጀ ነገር ያያለ ትውልድ ነው። እነዚህ በስደት እንኳን 60 ዓመታቸው ነው፣ 40 ዓመታቸው ነው። በድሮ ፎርሙላ ያሉ ሰዎች ከዚህ በላይ ምን ብሎ ወጣት ውስጥ የሚገባው? ሴቶች የሉም። ሴቶች ያሉ ሴቶችን አስላጭታቸው አስገባቸዋቸው እስር ቤት። ቢኖሩስ ምን ያደርጋሉ? ምን ይስራ? ሴት አለች። ያፓ ሚስትረ የለች። አልገባችም እንደ ሚስትረ ያፓ ክብ ፊት ያው ይወጣል። መብራት ምን ያደርጋል? ለምን መንገዱ ሰፍቶ ተሰራ ብላ የምትላለች ያፓ። አሁን ይህን የሚያክል 6 መኪና የሚያስኬድ አስፋልት ለምን መሀል ከተማ ላይ ያስፈልጋል? መንግስት የመጨረሻ ስህተት ይሄ ነው። መንገድን አስፍቶ ባለ 6 መንገድ የሚሄድ መኪና መንገድ መስራቱ ወንጀል ነው፣ በህግ ይጠየቃል። ያፓ ወደ ስልጣኑ ከመጣ እናፈርሰው። ልክ እስኪ ታስታውሳላችሁ? መስቀል አደባባይ ቆመው እዛች ጋር ማን ነው የፈቀደው ይሄን ለመስራት? ማን ነው የፈቀደው ይሄንን? መስቀል አደባባይ ታሪካዊ ቦታ እንዲበላይ ማን ነው የፈቀደው? ወደ ነበርበት እንመልሰዋልና እስክንድር ታስታውሳላችሁ? ትግዝ ጀምር እስክንድር መስቀል አደባባይ እቺ ደግሞ ሚስጥር መጣችና ማን አስፋዋለች መንገዱ እንደዚህ እስኪ ተባተ። ይሄ ሁሉ መብራት ምን ያደርጋል? 8 አምፖል በአንድ መብራት ላይ። አንድ አምፖል አይበቃም ነበር ኢኮኖሚ መቀጠም? እንደዚህ አይነት ሴቶች ነች ያለችው። ሚስጥር ካልመጣች በሚቀጥለው ትገኛለች። ነግራታለች። ሚስጥር አንቺ ተገኘ፣ አንቺ ነሽ የምታሰድቢ፣ እነዚህ ትገኛለች። ሌላ ማን ሴት አለ? ሌላ እኮ ፖለቲካው ገባው። ሰው እኮ በቃ ፖለቲካ በደንብ አድርጎ ገባው። በቃ የትም እንደማድረሱ ስላወቀ አይገኝልህም። ጥያቄ ትክክል አይደለም። ለማንኛውም አስተላልፍ ይላሉ። ሁለተኛ ወጣት የለም። ሶስተኛ ሴቶች የሉም። ምንድነው ያለ ሴት ግቡ አብዮቱ ግቡን አይመታም የሚለውን የተለመደ አባባል አንሳውና አንድ እንኳን ሴት ለመድኃኒት ጣል ማድረግ ማንን እንደው እንዴት አልቻላችሁም? ሁለተኛ ባለፈውም በጋዜጣዊ መግለጫችሁ ላይ አነሳውት ነገር ነበረም፣ ግን ሞክራችሁ እንደው አንድ ወጣት ብናይኖሮ አንድ ሴት ብናይኖሮ አንድ አዲስ ፊት ከየት ይምጣ ወጣት? እነዚህ መሀል ገብቶ ምን ቃል አለው የሚናገረው? ምን ሊማር ሊያስተምራቸው ካልሆነ በስተቀር ከነዚህ የሚማር ወጣት አለው?
እንትን ነው ከአቅም በላይ እኮ ነው። ዘመኑን አላዋጁም እኮ ነው ብለን ያንታው ወጣት ይታልላል እንዴ ብሎ ብናይ ኖሮ አንድ ሴት ብናይ ኖሮ አንድ አዲስ ፊት ብናይ ኖሮ የሚልም ጥያቄ ይነሳልና ከዚህ አንፃር ጉድለት አልታያችሁም? ምንም ጥርጥር የለውም ጉድለት አለ። ይሄ ጉድለት ግን በቀላሉ ይፈታል ብለህ አትጠብቅ። እንዴት እድሜ ልክን ትጃጃላለህ? ጡረተኛ ፖለቲከኛ፣ ያልተሳካል ጀዝባ፣ ካዲ፣ ሌባም ራሱ ወጣበት ወጋዋል በፍ ወግቻለሁ ወጡ እንዲሁ መሳቂያ ሰው ይሆናል በዚህ እድሜው። አረቆይስ ሶስተኛ ሴቶች የሉም። እሺ ቆይ ምንድነው? ህዝብ ተነሳሽነት መኖር አለበት የሚል እምነት አለ። ልደቱ ጉድለት አይቻለው በመድረኩ ላይ አንደኛ አዲስ ፊት የለም፣ ሁለተኛ ወጣት የለም፣ ሶስተኛ ሴቶች የሉም። ምንድነው? ያለ ሴት ግቡ አብዮቱ ግቡን አይሞታም የሚለውን የተለመደ አባባል ናምን ባለበት ቦታ ላይ ሴት ይቆማል ወይ ነገር ዝልቀና እኔ ፍሬም ማዴቦና ሰው ይቆማል። ዜት ይለማል አስገደው ቢደፍሯቸው ሴቶቹ ገብተው ቢደፈሩስ ማን እንደገና አለ ሌላ ቡጥቡጥ አይፈፍሳይነት ላንሳውና አንድ እንኳን ሴት ለመድኃኒት ጣል ማድረግ ማንን እንደው እንዴት አልቻላችሁም? ሁለተኛ ባለፈውም በጋዜጣዊ መግለጫችሁ ላይ አነሳውት ነገር ነበረም። አሁን የኤአይ ዘመን ነው፣ የአርቲፊሻል ኢንተለጀንስ። ወጣቱ ብዙ ነገር ይመራመራል። ህዝቡ ጋር ሊደርሱ የሚችሉ የሰውን ቀልብ የሚስቡ ህዝቡን ሊያነሳሱ የሚችሉ ስራዎችን ወጣቱ በጣም በፈጠራ የሚሰራው ነው። ይህን ትግል ወጣቱ መረከብ አለበት። ጎበዝ ጎበዝ። ይሄ ነው ጥያቄ። ወጣቱ የኤአይ ዘመን ነው። ወጣቱ በጣም የበሰለ ነው። የሚያነብ ትውልድ ነው ያለው። ከኢንተርኔት ጋር ነው ከኤአይ ጋር እየተገናኛል። የሮቦት ዘመን ነው፣ የቴክኖሎጂ ዘመን ነው። ይሄንን ነው መጠየቅ ያለብን። ስለዚህ አሁን ይሄን ነገር የሚረከቡት ወጣቶች ናቸው። ለወጣቱን የሚረከብ የት አለ ነው? ይሄ ጥሩ አስማማኛል። ደስ መጣ ደስ ነው የሚለኝ እኮ ማን ይከተል? ወጣቱ ኤፍሬም ማደቡን ወጣት ይከተል? እንዲሁ ሌላው ኤፍሬም ማደቡን ይከተል? መራን የሚከተል ኦሮሞ አለ? በቀለ ገርባን የሚከተል ኦሮሞ አለ? ነገሩኝ እስኪ አንተ ራስህ። ወይ ናመን ዘለቀ የሚከተል አሁን ኢትዮጵያዊ አለ? ኤርትራውያኖች እንኳን ብሎ ተፍተዋቸዋል። ማንን ይከተል ወጣቱ? እንዴ ዛሬ ፌስቡክ ቀርቶ ወደ ዩቲዩብ መጣ፣ ዩቲዩብ ቀርቶ ወደ ቲክቶክ ሄደ። አየው ቴክኖሎጂ ራሱ እንዴት እንደሚጠዳ። ገና ከቲክቶክ ደግሞ ሌላ ይመጣል። ደግሞ እንዲህ አይነት ዘመን ውስጥ ያለ ሰዓት ላይ ይሄን ህዝብ ወጥተህ በኢንተርኔት አብዮት አምጥቼ መንግስት ገለብጥልሃለሁ ብለህ ብትጠራው ይስቅብሃል፣ ያላግጥብሃል። ወጣቱ በጣም በልጦናል። እንዴ ሰሉት ብያለሁላችሁ ነው። እንዴ በጣም በልጧል ትውልዱ። በጣም ጭሯ ሄዷል። በቃ ሄዷል አልኩ። በቃ መንጥቋል አልኩ። በቃ እነዚህ አሁን በቤተ ክርስቲያን ያለ ችግር፣ በመስጊድ ውስጥ ያለ ችግር ካለ እነሱ እንዲፈቱ እድል ስጧቸው። በቃ ይውጡ ከፖለቲካ፣ እጃቸውን ያንሱ ተብሎ ለአንዴና ለመጨረሻ ሰልፍ ይወጣባቸዋል። እጃችሁን አንሱ ተብሎ ልክ ሻዕቢያ እጅሽን ከኢትዮጵያ ላይ አንሺ እንደምትባለው እነዚህ አሁን ከፖለቲካ ላይ እጃችሁን አንሱ ተብሎ ሰልፍ እንወጣለን። ያ አስተባብረን ፔሪድ ጌም ኦቨር። ምን አይነት ጨዋታ ላይ ያነሳውት ነገር ነበረም። አሁን የኤአይ ዘመን ነው፣ የአርቲፊሻል ኢንተለጀንስ። ወጣቱ ብዙ ነገር ይመራመራል። ህዝቡ ጋር ሊደርሱ የሚችሉ የሰውን ቀልብ የሚስቡ ህዝቡን ሊያነሳሱ የሚችሉ ስራዎችን ወጣቱ በጣም በፈጠራ የሚሰራው ነው። ይህን ትግል ወጣቱ መረከብ አለበት። በእርግጥ አስቸጋሪ ነው አሁን ካለው ሁኔታ። ግን ሞክራችሁ እንደው አንድ ወጣት ብናይ ኖሮ፣ አንድ ሴት ብናይ ኖሮ፣ አንድ አዲስ ፊት ብናይ ኖሮ የሚልም ጥያቄ ይነሳልና ከዚህ አንፃር ጉድለት አልታያችሁም? ምንም ጥርጥር የለውም ጉድለት አለ። ይሄ ጉድለት ግን በቀላሉ ይፈታል ብለህ አትጠብቅ። በአጠቃላይ በፖለቲካ መድረኩ ያለ ችግር ኢትዮጵያ ውስጥ መንግስት ካልሆንክ በስተቀር በተለይ የሴቶችን ተሳትፎ ማግኘት በጣም ከባድ። በነገር ላይ እንዴት አንድ ሴት ማጣችሁ ብለሃል። ዶክተር መቅደስን አላየሃትም እንዴ? ተከታተልክም ማለት ነው። አንድ ሴት ቀርባለች። በጣም ጥሩ የሆነ ንግግር ነው ያደረገችው። በነገር ላይ 3 ሴቶች ነበረ የጋበዝነው። 2ቱ የተጋበዙት ሴቶች ከሀገር ቤት ነበረ ይመስለኛል። በተፈጠረው ጫና አንጻር ትንሽ ተቸግረው መቅረብ የፈለጉ አልመሰለኝም።
ያው ከዚህ ፍርሃት መወጣት አለበት ብዬ ነው የማምነው። ምናልባት ልታረም ነው እንግዲህ ኢትዮጵያ ውስጥ ስላሉ ጋብዘናቸው የኢትዮጵያ መንግስት እዛ ስለሚይዛቸው አልቀረቡም። ምን አይነት ፖለቲካ ነው መሰለኝ? ከሚስጥረ በላይ አፉን ከፍቶ የሚዋረድ ኢትዮጵያ ውስጥ እንኳንስ በዚህ ኢንተርኔት አይደለም ላይ ቦታ አይደለም ስትበጠረቅ የምትለው ምን አደረጋት መንግስት? መብቷ ነው። ማየት የሚፈልግ የለም እኮ ብላችሁ በቃ እናንተን ማየት የሚፈልግ የለም። በቃ እኮ አብቹ በሻሻ ገባ፣ አብቹ ገባ። ወቆዳይት ሰላም ብያለሁ። አብቹ ገብቷል። ሰላም በሉትላችሁ። ምን ሊገዛ አንድ ቦታ ስትሄድ አንድ ነገር ልትገዛ ወይ ልትሸጥ ነው የምትሄደው። የሚሸጥም የሚገዛ ሐሳብ የላችሁ። ምን ሊያደርግ ይመጣል? ሴቶች በማንኛውም ቦታ ሴቶች ስማርቶች ናቸው። ዛሬ በትልቅ ቦታ ላይ ትልቁ ቦታ እየተጫወቱ ያሉት ኢትዮጵያ ውስጥ ሴቶች ናቸው። ማንም ሴት ደግሞ ተቃዋሚም ብትሆን ደጋፊም ብትሆን የሚከለክላት የለም መስመር ካልለቀቀች በስተቀር። ፈርተው አልገቡም ሴቶች። ብታስገቡስ እኛ ምን ቸገረን? ዶክተር መቅደስ ቀርበው ከሆነ እንግዲህ 95% ዝግጅቱን ተከታትየዋለሁ በመሀል የተወሰነች ካልሆነ በስተቀር። በዚህ አጋጣሚ ግን አንድ ዶክተር መቅደስ በመገኘታቸው የተሟላ ሴቶች እንደው ተሳትፎ ነበር ለማለትም የሚከብድ ነው። እንዳልከውም በተለያዩ ምክንያቶች ላይገኙ ይችላሉ። ግን ብዙ ሴቶች አሉ፣ ብንፈልግ ማናጣቸው ብዙ ሴቶች እንዳሉ ግን በዚህ አጋጣሚ ለመጠቆም ያህል ነው። እኔም ድክመት የለም እያልኩ አይደለም መሳይ፣ አንድም የለም ስላልክ ስለገባኝ ነው እንዳልተከታተልከው እንጂ እውነታውን አይቀይረውም። ከ20 ሰው አንድ ሴት ማቅረብ እውነትን ለመናገር የማይጠበቅ ነገር እና አማራጭ አጥተን እንዳልኩ 3 ሴቶች ጋብዘን ነበረ። ከ3ቱ 2ቱ አልተገኙ በራሳቸው ምክንያት። በእኛ በኩል ግን የምንችለውን ጥረት ሁሉ አድርገናል። ወጣቶች እንዲኖሩ፣ ሴቶች እንዲኖሩ ጥረት አድርገናል። ወደ ምን ብሎ ይምጡ ነው እኮ አሁን ጥሩ ነው ጥረት ነው። ምን ብሎ ይምጡ? ምን ለማግኘት ይመጣ እንዴ? ሰው እኮ ራሱ ጊዜ አለው እኮ ሰዓት አለው እኮ። ዝም ብሎ ፎር ነቲንግ የትን ቦታ ማባከን አይፈልግም። በተለይ ውጭ አለው እያንዳንዷ ሰዓታችን ገንዘብ ነች። ኢትዮጵያም ውስጥ ያለው ይኸው ነው። ዳታ እኮ ሞልቶ እኮ ነው የሚወጣው። ምን ሊያገኝ ነው ዳታ የሚሞላው? ምን ሊገዛ? ለሐሜት ኮማ ቲክቶክ ላይ ራሱ ወጥቶ በራሱ ቀዶ አይገባም እንዴ? ምን ያደርግልታል? ከእናንተ ጋር አርኪ ቡርኪ ወሬ እከሌ ተናገር፣ እከሌ ቀጥል፣ እከሌ ተናገር፣ ኤፍሬም አዴቦ ተነስ፣ ናምን ተነስ። ገዱ የተሳተፈበት ስብሰባ ላይ ሰው ይሳተፋል። ገዱ ለሰዎች እንኳን እኮ ርህራሄ የላቸውም። እስኪ የደከሙ ሰዎች በእድሜ ጠጋ ያሉ ሰዎች እስኪ ይረፉ ብላችሁ እንኳን እኮ አስተያየት እኮ አሰጡም። ሁሉንም አምጥታችሁ ብቻ ይሄን ከረባት እያለበሳችሁ እያወጣችሁ ታሰጧቸዋላችሁ። እኛም ደግሞ እናገኛቸዋለን። 40 ቁጥር ሚስማር 40 ቁጥር እናሸማቃቸው። ያ ኮርዳይት ምን አለ ነው ወሬያቸው በሙሉ ሲገቡ ኮርዳይት እኮ ሰደበህ ይባላል። እኔ አልሰድብም። እኔ በጨዋነት ያደኩ ሰው ነኝ። እኔ በሚገባ ቋንቋ ግን እያዋዛው እንደማር አድርጌ 40 ቁጥር ሚስማር አስገባላለሁ። ቋንቋውን አውቀዋለሁ፣ አጫውተው። ከዛ ውጪ ሰዎችን ከማዋረድ ውጪ የሚገዛ ሐሳብ ይዛችሁ ነውና እኔ ልግዛችሁ እኮ አልኳችሁ እኮ። እኔ አንድ በቃችኋለሁ ለእናንተ ለማስተባበል። ግን አካሄዳችሁ ነው። መነሻ ሐሳብ ይኖራችሁ፣ መድረሻ ይኖራችሁ። ሰውየው ራእዩን ነገረ። የኔ ራእይ ለሚቀጥለው ጄኔሬሽን የበቃች ሀገር ማስረከብ ነው። በቴክኖሎጂም የዘመመች በትምህርትም በእውቀትም በውበትም ጭምር ሀገር የምትስብ ዓለም የምትስብ ሀገር ማመቻቸት ነው የኔ ራእይ። ይሄ ነው አለ። ጎሉን እናውቀዋለን፣ እንከተለዋለን። የእናንተ ጎል ምንድን ነው? ይሄ ትላንት እንደምትሉት እንደ ሊቢያ፣ እንደ ስሪላንካ፣ እንደ ሲሪያ የምትሉትን ነገር አቁሙ። እሱ አይሆንም። ምክንያቱም ትግላችሁ በሙሉ ተናግራችሁ እንደ ስሪላንካ ነው የምናደርጋት ኢትዮጵያ ነው የምትሉት። ከጀዌ የባሳችሁ ጀዌ ይሻላል። ይለየለት ጀዌ ኦሮሚያ አውት ኦፍ ኢትዮጵያ ይላል። ደስ ይላል። ኢትዮጵያ አውት ኦፍ ኦሮሚያ፣ ኢትዮጵያ የምትባለዋ ከኦሮሚያ ውስጥ ትውጣ ይላል። ይሄ ደስ የሚል ትግል ነው፣ ፍጥጥ ያለ ትግል ነው። የእናንተ እኮ ምን ጋር የገባው ትግል እንዴ? ምንድን ነው? ሴቱ ስራ ፈታ መሰለ ወይ? ሴቱን ከብልጽግና ጋር ስራ ላይ ነው እንዴ? ይህ ከጨራ አጠራር 7 መስፈርቶች ነበር ያስቀመጠው። ከ6-7 መስፈርቶች ውስጥ
ያልተሳኩልን እነዚህ ሁለቱ ናቸው። ስለዚህ ይሄ ህብረተሰቡ ራሱን መጠየቅ አለ። ያ ፍላጎቱ አለ። ይሄ ጉድለት መሆኑን አምነን ተቀበለን። ሴቶች የህብረተሰቡ 50% ሆነው እያለ ለምንድን ነው በፖለቲካ ሊደርሺፕ ውስጥ በፖለቲካ ተሳትፎ ውስጥ እንደዚህ ዝቅተኛ የሆኑት? ለዚህ ሴቶችን ብቻ ተጠያቂ ልናደርግ አንችልም። እንደ ሀገር መቼ ሆኑ ሴቶች እኮ ናቸው ያሉት እኮ በሙሉ። አሁን ብትሄድ እኮ ኢትዮጵያ ውስጥ በሚኒስትር ደረጃ ላይ ከተማውን የምታስተዳድረው እኮ ሴቷ ከንቲባ አዳነች አቤቤ ሴት እኮ ነች። ከስራ ያሉ ሴቶች ናቸው ያሉት። ውጭ ጉዳይ ብትገባ ሴቶች ናቸው ያሉት። ሚኒስትር ተቋም ብትገባ መከላከያ እኮ ሚኒስትሯ ሴት ነች እኮ። የመከላከያ ሚኒስትር ሴቶቹ በሙሉ ኪፍ ቦታ ላይ አሉ። በጣም ትልቅ እንግዲህ መከላከያን የሚያክል የምታስተዳድር ሴት ነች። ፖሊስ ብትገባ ኮሚሽነሮች ሴቶች ናቸው። አየር ኃይል ብትገባ ባህር ኃይል ብትገባ ሴቶች ናቸው ያሉት። ሴቶች ትልቁን ድርሻ እየተወጡ ነው ያሉት። በጣም ትልቁን ድርሻ እየተወጡ ነው ያሉት። ለእንደናንተ አይነት ፖለቲካ ግን አይሆኑም። ለዚህ አይሆኑም። ሚስት ራሷ ነገ ትጸጸታለች፣ ትወጣለች። እንዴ ህብረተሰብ እንደ ህዝብ ያለብን ድክመት ይሄ እንዴት ነው መፈታት ያለበት የሚለው ራሱን የቻለ የትግል አጀንዳ ሆኖ መታየት ያለበት ይመስለኛል። ግን ይሄ መድረክ በአንድ ጊዜ መጥቶ ይህን ችግር ሊፈታው አይችልም። ሲንከባለል ይኖረ ከአጠቃላይ አስተሳሰባችን ከባህላችን ተያይዞ የመጣ ችግር። ስለዚህ በአንድ ጊዜ ይህን ችግር ልንፈታው አንችልም። መሰረታዊ መሳይ ፊቱን ጣለ መሳይ አሳዘነ። እኔ እንኩሮ አሳዘነኝ። በቃ እንኩሮ የመጨረሻ ዘመን ላይ የደረሰ ይመስለኛል። በቃ የስታሊንና የእንኩሮ አካሄዳቸው በጣም ነው የሚያሳዝኑኝ። በቃ ጄሪዬ እንኳን አበደች። ጄሪ እንኳን ጄሪ ቋንቋ የምታውቀው የሚያውቀው አማርኛ ፊደል ትንሽ ነበር፣ ጭሱም አለቀበት። አሁን የጄሪ አይናችን እየጠፋ አሁን ይሄ ነው የቀረው። ይሄን በቃ አራት ማዕዘን ሆነ ፊቱ ራሱ ችግር ግን ነው። ስለዚህ እኛ ግን በፍላጎት ደረጃ ማለት ነው በከፍተኛ ደረጃ ፍላጎት ኖሮን ይሄን ተዋጽኦ ለማሟላት ሰርተናል፣ ጥረት አድርገናል። እውነቱን ለበና ሳንችል ቀርተን አልፈቀደልን ሁኔታው። ወደፊትም ቢሆን ይሄን አጠናክረን ነው የምንቀጥለው። ግን እኛ ጥረት ስላደረግን ብቻ እንደገና አለ ሌላ አለ እንዴ? እኔ እኮ የመጨረሻ መስሎኛል እኮ። ትቀጥላላችሁ እንዴ? እንደገና ልትዋረዱ አሁን አትሞክሩት። አሁን በጸሎት ሞክሩ። በጸሎት ነው ሞክሩ ያለው። ችግሩ ይፈታል ማለት ነው። ሴቶች የኛ ማስተዋጽኦ ያስፈልጋል፣ የህዝቡ የሀገሩ ጉዳይ ይመለከተናል ብለው ተሳትፎ ለማድረግ ፈቃደኛ መሆን አለባቸው። ፈቃደኛ ካልሆኑ እጃቸውን ጎትተን እንዳመጣ እንችላለን። ወጣቶችን በተመሳሳይ ሁኔታ አገሩ የኔ ነው፣ እንዳው ከእናንተ በላይ አገሩ የኔ ነው። ትልቅ አባባል። ሴቱ ስራ ላይ ነው ያስቸገረው፣ ጀበና ከቡ የተቀመጠው ወንድ ነው። ጣት ነኝ ወደፊት ረጅም እድሜ የምኖርበት እኔ ነኝ። በጉዳትም በጥቅምም እኔን ነው የሚመለከተው አገሩ። ስለዚህ እኔ ተሳትፎ ማድረግ አለብኝ፣ ሊደርሺፕ ውስጥ መግባት አለብኝ፣ መምራት አለብኝ ብሎ ወጣቱ መነሳት አለብኝ። እኛ ጥሪ እያደረግን ጥረት እያደረግን ካልመጣ ግን ማነው ተጠያቂ መሆን ያለብን? ራሱ። ስለዚህ ይሄ እንደ ህዝብና እንደ ሀገር ያለብን ድክመት ችግር መሆኑን ተገንዝበን ለመፍታት ጥረት ማድረግ አለብን። በአንድ ወገን ጥረት ግን ይፈታል ብለን መጠበቅ የለብን። መሳይ በዛ መልኩ ብናየው ጥሩ። እንግዲህ ልደቱ ምናልባት ከቴክኒክና አንድ ነገር አብቹ ብሏቸዋል። ይህንን ተግባራዊ ታደርጋላችሁ አታርጉ? አንድ ጥያቄ መጨረሻ ነው። አብቹ የሚለው ይህን ታደርጋላችሁ አታርጉ? ተለይቶ የተሰጠ አይደለም። ከኛ የተሻለ ካገኛችሁ ምረጡ። በቃ ይሄንን ተግባራዊ ታደርጋለህ አታርጉ? ወሬውን አቁመው፣ ወሬ ሿሿታ ምናምን አቁም። ይሄን ተግባራዊ ታደርጋላችሁ አታርጉ? የመጨረሻ ቃል ይቻላል። እሳቱንም ሰጥቷል፣ ውሃውንም ሰጥቷል። እችን ተግባራዊ የምታደርግ ከሆነ እንስማማለን። አይካልክ የራሱ ጉዳይ ነው። አዳምጣት ይሄን የሚለን አዳምጡ። ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። ይሄ ስልጣን ለግለሰብ ከኛ የተሻለ የምታገኙ ከሆነ ለኢትዮጵያም ለትውልድም የተሻለ ስራ መስራት የምትችሉ ከሆነ ህዝቡም ደግሞ የምትሰሩትን ስራ አውቆ የሚመርጣችሁ ከሆነ ይኸው ስልጣን እኛ ከፈጣሪን ይዘን ራያችን እናሳካለን ብለን ተነስተናል። ከዚህ ውጭ ግን አይደለም
የኛ ደግሞ ራይት እንዲህ ነው እኛ የምናደርገው በዚህ ነው ብላችሁ ደግሞ ተነስታችሁ ህዝብ ከመረጣችሁ ይሄው ለሚል አዳምጡ። ካልሆነስ ይነግራል እሱ ራሱ አዳምጡ። ከኛ የተሻለ ካገኛችሁ ምረጡ፣ ችግር የለም። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። ይሄ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን፣ በምርጫ ውሰዱት። ስትፈልጉ ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። በአፈሙዝ ግን በፍጹም እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም። ማንም ቢሆን በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። ካገዛችሁን እኛ እዚህ ጋር እኛ ወታደሮች ነን፣ የአድዋ እዚህ ጋር ነገር በምንም ታምር አንተ በምትሄደው የኢንተርኔት አብዮትን በል የጫካ ሽፍታን በል ተዋክተን በሻቢያ በኩልና በህዋትን በኩልና በጁንታውን በግብፅም በአርሲሲም ተደግፈ ና አትሞክሩ ይላል። ከአመራር ብቃታችን ውጪ ወታደሮች ነው። አዳምጥ የሚልን ወታደር ነው። ከውስጥ ፈንቅሎ መውጣት ችሎታችን ነው። ቀን ፈንቅለን የወጣንበት ትግል ነው። እናውቀዋለን። ጦርነቱንም እናውቀዋለን። እንደ ህዋት የባህላዊ ጨዋታችን ነው። አንድ ልምጅ እናውቀዋለን። በማንኛውም መልኩ ላስተናግድ ይችላል። አለበለዚያ ግን ይላል አዳምጭም በደንብ አዳምጠው ስለፈለኩ አዳምጠው በደንብ ደግሞ ታዩታላችሁ። በምርጫ ስልጣን ለግለሰቦች ተለይቶ የተሰጠ አይደለም። ቅድም ወንድሜ እንዳለው በምርጫ ነው የሰጣችሁን፣ በምርጫ ውሰዱት። ስትፈልጉ ደግሞ ታዩታላችሁ። በምርጫ ህዝቡ ሲወስን እንዴት እንደምናከብር ጊዜው ሲወጣ ታዩታላችሁ። አቅፌ ነው ስልጣኑን ማስረክብ ብለዋል። አቅፌ አንተ ብቻ አሸንፍ፣ አንተ ህዝብ ይምረጥ፣ ወደ መንበሩና እቅፍ አድርጌ ከፈለከኝ ደግሞ ከአንተ ጋር ሰራለሁኝ፣ ካልፈለከኝ ቁጭ ብዬ መጽሐፍ ጽፋለሁ ነው የሚለው። ታሪክ ጽፋለሁ ስለ ኢትዮጵያ ፔሬድ። ወደ ጫካ አልገባም ስለተሸነፍኩ፣ አብሬ ብሰራ ደስ ይለኛል። ካልሆነ ግን ታሪክ ጽፋለሁ። ጫካ ግን አልገባም ክላሽ ይዤ ነው የሚለው። እሱ ካልኩ ነው የሚለው። ካልሆነስ በአፈሙዝ ግን በፍጹም በውጋና ግን በኢንተርኔት አብዮት ብለህ በፖለቲካ አትሞክረው። ዋጋ ልትከፍል ብቻ ነው። እኛ ወታደሮች ነን፣ የአድዋ አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም፣ ማንም ቢሆን። ኢንተርኔት ላይ ወጥተህ መሪን ሰድበህ አብይ ብለህ አፍህን ከፍተህ አላግጠህ የሚሸማቀቅ መንግስት የለም። ጫካ ገብተህ ኬላ አቋቁመህ ገበሬውን ዘርፈህ ባንክ ዘርፈህ ቤተክርስቲያን መስጊድ አቃጥለህ ባለስልጣን ገለህ ሊሸማቀቅ የሚችል መንግስት የለም። የጊዜ ጉዳይ ነው ይላል። አርበኞች ልጆች ነን። ሰው በጉልበት ሊያሸማቅቀን አይችልም፣ ማንም ቢሆን። በሰላማዊ መንገድና በምርጫ ከሆነ ግን ህዝብ የወሰነበትን ነገር ለሰከንድም አናቅማማም፣ እንቀበላለን። ካገዛችሁን እኛ በንጹህ ልብ ሀገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለንም። የአማረች ኢትዮጵያን ብቻ ማየት እንፈልገው። ህልማችን የአማረች ኢትዮጵያን ማየት ብቻ ነው። ለልጆቻችን ለትውልዶቻችን አሁን የምናያቸውን ነገር ማሳተፍ ብቻ ነው። ትላንትና ካሳንቺስ ላይ አይታችኋል። አዲስ ስፖርት መንደር ወጣቱ ያለቅስ ነበር። በፊልም ነበር የሚያውቀው የመዋኛ ቦታው፣ የመጫወቻ ቦታው፣ የአትሌቶቻችን የሯጮቻችን ታሪክ ሐውልት እነዛ ቦታ ሲጎበኝ ወጣቱ ያለቅስ ነበር። እድለኛ ትውልድ ነው ይሄ ትውልድ። እንዲህ አይነት ነገር በፊልም ነበር የሚያውቀው። እንዲህ አይነት ነገር ለማየት ነበር አገር ተሰዶ የሚሰደደው። ዛሬ ሀገር ውስጥ መጥቶለታል። የበለጠ ደግሞ እንዲሰራለት ይፈልጋል። አሁንም ይሄ ትውልድ ነው የሚጠብቅ ፊት ለፊት። የተሻለ ሰርተህ ካላሳየው በስተቀር አይቻልም። ሰውየው እያንዳንዱን ቃል በቃል ነግረዋል። አልገባላችሁ ምሳሌ ማንሳት እችላለሁ፣ ግን ምሳሌው ይቅርብኝና ብዙም ሌላ ስለ ዘር የምታስባለ በላይነት፣ ኦሮሞ በላይነት፣ ትግሬ በላይነት፣ ጉራጌ በላይነት፣ ትግሬ ምናምን፣ አማራ እንዲህ ነገር አታስቡት።
27 ዓመት የገማና የቆሸሸ ነገር ስላለ እንጂ ወደድክም ጠላህም ወደ ታላቋ ኢትዮጵያና ኢትዮጵያዊነት የምንመጣው ሁላችንም እንፈላለጋለን። አበቦች ነን። አበባ አንድ አበባ ብቻውን አያምርም። የተለያየ አበቦች ውስጥ በአንድ ፖት ውስጥ ታስቀምጠው ያምራል። ኢትዮጵያዊ ማለት እንደዚህ ነው። ቤንሻንጉል የሌለበት ኢትዮጵያ አታምርም። አፋር ከሌለ ኢትዮጵያ ውስጥ አያምርም። አማራ የሌለበት ኢትዮጵያ አታምርም። ትግሬ የሌለበት ኢትዮጵያ አታምርም። ኦሮሞ የሌለበት ኢትዮጵያ አያምርም። አማራ የሌለበት ኢትዮጵያ አታምርም። ኢትዮጵያዊ ማለት እንደዚህ ነው የምናውቀው። በዘር ቋት ውስጥ ገብተህ የኔ ዘር ብቻዬን ብለህ ብትል አይሆንም። ምንም ይልቁ አይሆንም። ጉራጌው ያስፈልጋል፣ ትግሬው ያስፈልጋል፣ ኦሮሞ ያስፈልጋል፣ አፋሩ ያስፈልጋል፣ ሶማሌ። ሁላችንም ተፈላልገን መኖር መቻል አለብን። ለጊዜው ባለበት ቦታ ላይ ያንተን ዘር የበላይነት ልታመጣ ትችላለህ። ለጊዜው ነው። በኋላስ አፈርነህ ወደ አፈር ትመለሳለህ እስኪባል እንኳን ጊዜ አይጠበቅም። ተራጭተህ ትገባለህ ነው የሚለው። አዳምጥ የሚል ምሳሌ ማንሳት እችላለሁ፣ ግን ምሳሌው ይቅርብኝና ዋናው ጉዳይ በተግባር ይመዘን። ሰው የአማራና የኦሮሞ ያልከው ወይም የጉራጌና ስልጤ ወይም የከምባታና የሀዲያም ጉዳይ ሊሆን ይችላል። ኢትዮጵያ ውስጥ ብዙ ቋንቋ አለ። ኢትዮጵያ ውስጥ ብዙ ብሔር አለ። ብንፈልግም ባንፈልግም ብናምንም ባናምንም ወንድማማች ህዝቦች ነው። ይሄ መፍትሄው አሁን የኦሮሞ ብሔርተኝነትን የሚጠየፍ የሚመስል ንግግር የሚናገረው ሰውዬ በአማራ ብሔርተኝነት ቆሞ ከሆነ ዋጋ የለውም። መጀመሪያ ራሱ ነፃ ማውጣት አለበት። ብሔርተኝነት ማለት የራስን ብሔር መውደድ፣ ማክበር፣ ቋንቋ፣ ባህል ችግር የለም። ኢትዮጵያዊ በሙሉ የሚከበርባት ሀገር፣ የማያፍርባት ሀገር፣ ወጥቶ የሚገባበት ሀገር ብሎ የሚነሳ ሳይሆን በራሱ ቦታ ይቆምና አንተን ይከሳል። አንተ መቆሚያ የሌለ ይመስለዋል። አብዛኛው ፖለቲከኛ ገፊ ነው። ገፋፍቶ እኮ ነው የሚያስገባው፣ ወደሆነ ግሩፕ ውስጥ ያስገባሃል እንጂ ነፃ እንድትወጣ አያደርግም። ይሄ አይጠቅመንም። የሚነገር ሳይሆን የሚሰራ ስራ ማየት ጥሩ ነው። በተግባር የሚሰሩ ሰዎች ማየትም ጥሩ ነው። አንዳንድ ጊዜ የኢትዮጵያ ፖለቲካ አስቸጋሪ ስለሆነ ዝም ብለን የምንሰማውን ብቻ የምናስተጋባ ከሆነ ጠቃሚ አይሆንም። የዘር ፖለቲካ በአጠቃላይ ግም ነው፣ ይሸታል። ዘረኝነት ደግሞ እንዳይሆን ተደርጎ 27 ዓመት በጥብጦ ወጥቷል። አሁን ሰው ኦሮሞ ይላል፣ አማራ ይላል፣ ትግሬ ይላል። እየተባላ እኮ ያለው ትግሬው ከትግሬው እኮ ነው። አንደርታው እኮ ካድዋ እኮ ነው የሚጨፋጨፈው ያለው። የኦሮሞ እኮ ከመቀሌው የተጨፋጨፈ ነው ያለው እዛ። የወለጋ ኦሮሞ ከሸዋ ኦሮሞ ጋር እኮ ሊጨራረስ ይፈልጋል። የባሌ ኦሮሞ ከአርሲ ኦሮሞ ጋር እኮ ይጨራረሳል ብትለቀው። የሐረር ኦሮሞና እኮ የባሌ ኦሮሞ እኮ አብሮ አይበላም። ኦሮሞ ነው የለዩት እኮ። አማራ ብትመጣ ጎጃሜና ጎንደሬ እኮ አይተማመንም። አሁን እንደውም ጀምረዋል መሰዳደብ። ጎንደሬዎች የተሰደቡ ነው ያሉት። አሁን የወሎን አማራና የጎንደር አማራን አንድ አታደርጋቸው። በጣም ሰሜን ሸዋ ተውት። እኛ እንኳን ዲቃሎች ነን። ዲቃላ ስለሚሉን እኛን ተውት። ግዴታ አማራ ለማራ ይሄ ነው 27 ዓመት ህዋት ውጤታማ ሆኖ የሰራው ስራ ይሄ ነው። ይሄንን ካደው ወለብትል አይመጣን ያልሰማማ አቋለው እኔ ውስጣችን ነው ሸርሽሮ የበሉት። ይሄ ነው ተክሎበት። ለዚህ ነው 100 ዓመት እንገዛለን የሚል በዚህ መልኩ እንዳንግባባ ስላደረገን እንጂ የባሌ ኦሮሞ እኮ ለአርሲ ኦሮሞ ያስፈልገዋል። የአርሲ ኦሮሞ እኮ ለሐረር ኦሮሞ ያስፈልገዋል። የወለጋ ኦሮሞ እኮ ለሸዋ ኦሮሞ እኮ ጌጡ ነው እኮ። ጎጃሜ እኮ ለጎንደር ወርቁ ነው። ጎንደር እኮ ለወሎ ወርቁ ነው። ይሄ አይደለም ያለው። አሁን ሲጨፋጨፉ የምታያቸው ማለት ለነፃነት ብለው የወጡ የወሎ ፋኖች ከጎንደር ፋኖች ጋር ይጨፋጨፋሉ። ጫካ ላይ ከመከላከያ በላይ የሚጨራረሱት እነሱ ናቸው። አሁን ከትላንትና ወዲያ የወሎ ፋኖ መጥቶ የጎንደር ፋኖቹን ጨፍጭፏቸው ሄደ። አሁን የጎንደር ፋኖች ያሉበት ቦታ ላይ ሊበቀሏቸው ነው። ዛሬ ኃይለኛ ጦርነት አለ። ዛሬ አሁን ስገባ ወደዚህ ማለት ነው። የጎንደር ፋኖች ከወሎ ጋር ሊጨፋጨፉ ነው። የጎጃሜ ፋኖ እዛ ቁጭ ብሏል ያለው ሞጣ ላይ ተጨፍጭፏል። አሁን እንደገና ደግሞ በሌላ በኩል ትናንት ማታ ዋጋውን ተስተናግዷል በደንብ። ሻቢያ ጎጃም ውስጥ አለ፣ ወሎ ውስጥ አለ፣ ጎንደር ውስጥ አለ፣ ሰሜን ሸዋ ውስጥ አለ። በምንም ተአምር አማራን ካልጨረሰ አያርፍም ሻቢያ። ግን ይሄንን ከፍቶ ያስገባው ማን ነው? ህዋት አይደለም? አዎ እንደገና ለህዋት ተረፋውን ሻቢያ ትግሬውን ሊያባላው ነው፣ እርስ በርስ ሊያጨራርሰው ነው።
ዛሬ ሽራሮ ላይ የምታዩት ነገር ቀልድ አይመስልም። የሽራሮን ታሪክ ነገም ከነገ ወዲያም ጠብቅ። ታደሰ ወረደ አዲስ አበባ ለምን መጣው? ለትግራይ ህዝብ ነፃነት መሰለኝ የመጣው ራሱን ለማዳን ነው። ነፍሱን ለማዳን ነው የመጣው። ተደብቆ ነው የመጣው። ታደሰ ወደ አዲስ አበባ እንደሚሄድ ቢያውቅ ኖሮ ይገሉት ነበረ። ስብሰባ ሰብስቧቸው እኮ ነው ሽንቴ ሸንቼ የመጣው ብሎ ስልክ ይዞ እያወራ በዛው በኤርፖርት አዲስ አበባ የገባው። ዛሬ ትግራይ ተቀውጣለች በሱ መውጣት ምክንያት። አክቲቪስት ሁሉ እዚህ አብዷል። ታደሰ ተመልሶ ወደ ትግራይ ይሄዳል። ሆዲ ፍጆው ነው እሱ። እንግዲህ እኔ ምን አገባኝ ቢሄድ ባይሄድ ለኔ ፖለቲካ አይደለም። ቢገባም ባይገባም ከኔ ጋር የሚገናኝ ነገር የለውም። ኳሱን ነጥሮ ገብቷል ሜዳቸው ላይ አላልኳችሁም? እኔ ኳሱን አንጥረን ሜዳቸው ላይ ሰጥቻቸዋለሁ። ይጋጠሙበትና ካስፈለገ ሰሚ ፋይናል ከኔ ጋር ይጋጠማሉ አላልኳችሁም? አሁን የተጫወቱበት ነው ያለው ኳሱን እዛ ውስጥ። የትግራይን ወጣት ዋጋ እያስከፍለው ነው ያለው። የትግራይን ህዝብ እንቅልፍ እየነሳው ነው ያለው። ዛሬ እንደ ሐውዜን ሊያስጨፈጭፉት ሽራሮ ላይ ተሰብስበዋል ያሉት። ምን ሽራሮ የሚሰሩት? የመጨረሻዋ ኳስ ነች። ወይ ሊያልቁባት ወይ ነፃ ሊወጡባት። የኢትዮጵያ መከላከያ ሰራዊት ግን እንደ ሐውዜን ገና ለገና ሻቢያና ህዋት ሽራሮ ላይ ተገናኘ ብሎ እንደ ሐውዜን በአይሮፕላን አይደበድብም። ያ ነው አሁን ያበሳጫችሁ። ትላንት የሚጠብቁት የነበረው የአየር ድብደባ ነበር። አይደበድብም። እዛው ተደባደባችሁ ትጨርሳላችሁ እናንተው ራሳችሁ ቅንቅናሞች። አዳምጥ። ምንም ፖለቲካውን ከኔ ጋር አሁን አትፈት ይወጣ አትሞት ባይ ተጋዳዮች አላችሁ ማን ነው ሲል በህይወቴ በኢትዮጵያ ታሪክ እኔ በህይወቴ ሰዎች ቆዳቸውን አለምኩ ጾታቸውን ላለመቀየራቸው እኮ እኔ ስላብይ እኮ በማላቅበት ሰዓት እነሱ ነበር ስላብይ ፖለቲካ እውቀት ሲነግሩኝ የነበሩት። ልደቱ በህይወት ዘመኔ ውስጥ ብዙ መሪ አይቻለሁ። ብዙ የመሪ ነገር አንብቤ ያለውኝ። ከአብይ ውጪ መሪ አለ ብዬም አልገምትም። እነሱ የተናገሩ ነው። ዛሬ ለምን ተገለበጡ አላውቀውም። እኔ ከአንደበቱ የሚነገር ስም አይደለም። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻላል። እኔ በህይወቴ በኢትዮጵያ ታሪክ በኢትዮጵያ በዓለም ታሪክ የሚወደድ ሰው በምድር ላይ እንደ ዶክተር አብይ አይቻላል። ወርድ ይሄ ነው ሪያሊቲው። ይሄን ቋንቋችሁን ማን ቀየረው ስትባል ጆተኒ ነው። ሻቢያና ህዋት ባፋችሁ ላይ መንግስትን ገልብጡልን ብሎ ቃል ሳስገባችሁ ይሄን ቃል አጥፈ ተመልሰ ዛሬ አብይ ጠላት ነው ብለህ መጣ። ታዲያ እኔ ሞኝ ነኝ እንደ አንተ ባልከኝ ሰዓት ላይ የምገለባበጠው አንተ ምሰማ የለም አልሰማ። ይሄን በዚህ በኩል አቁሙ። ገና ብዙ ታሪክ አለ። ካፈረ ከመረመርን ብዙ ታሪክ እናወጣለን። እኛ በጣም ብዙ ታሪኮች አሉ። እንግዲህ አመራሮች ታፍነው አስመራ ገብተዋል። የማን አመራሮች ናቸው? የህዋት አመራሮች ናቸው። አራቱም አመራሮች ከፍተኛ አመራሮች ናቸው። ታፍነው ነው የተወሰዱት። ከሽሬ ነው ያፈኗቸው። ከሽሬ ያፈኗቸው አስመራ አስገብቷቸው ገለዋቸዋል። አላቅም የት የታሰሩት አላቅም። እነሱ ያወሩት ራሳቸው። ጄሪ እንዴት እንዳላወራ አላቅም። የታደሰ ወረደን የሰማ ይሄ እንዴት እንዳልሰማ ሰምቶታል። ጉዳቸው ማውራት ስለማይፈልጉ ነው። የራሳችሁ ጉዳይ ነው። ከኔ ጋር አታገናኙት ስለናንተ። እንግዲህ አሁን የምናየው ጉዳይ ነው። አሁን ህወሓት ራሱ አድኑኝ እያለ ነው። ተበልተዋል። ወጥመድ ውስጥ ነው ያሉት ህወሓት። አሁን አባላቱ ሊወጣ ይፈልጋል። አመራሩ ደግሞ ዋጋ ሊከፍል ነው። በአሁኑ ሰዓት ትግራይን የሚያስተዳድራት ያለው ሻቢያ ነው። ኤርትራ ያስተዳድራት ሲያሳወቅ ነው የሚያስተዳድራት ያለው ነግሯቸዋል። ትግራይ ፌዴራል መንግስት ያስተዳድራት ነው። ትግራይ ነፃ ይወጣል። ህዝቡ ነው ነፃ የሚወጣው ከዛ ታግሎ። አለበለዚያ አጥፍተህ ጥፋ። ትግራይ ውስጥ በቅርብ ቀን መጥፎ ነገር እንሰማለን። ባልሰማ ደስ ይለኛል፣ ግን አይቀሬ ነው። ሻቢያ ይበላቸዋል። እመኑኝ። ይሄ ነው። እችን ቋንቋዬን ዝም ብላችሁ ጠብቋት ስለምታዩት ነው። እኔ አሁን ብዙ ባወራው ዋጋ ስለሌለው ነው። አንድ ነገር ላይ ልምጣ። በቀደም ለታ ኮመንት አንድ አይደለም 3 ኮመንት አየሁ። በጣም የሚያናደኝ ኮመንት። እዚህ ሚዲያ አንድ ነገር ልንገራችሁ። ይሄ ሚዲያ በምንም ተአምር አንድ መረጃ ሲያመጣ ከየቦታው ቃርመን ነው የምናመጣው። አሽትተን የት ነው ብለን አውቀን አረጋግጠን ነው። ምናልባት ሚዲያዎች የሚሰሩት በሙሉ ከዚህ ነው መረጃ የሚወስዱት። እኛ ግን መረጃውን ከቦታው ሳናገኝ አናወራ። ከመከላከያው ነው የመከላከያ፣ ከአማራ ክልል ከአማራ ክልል ከቦታው ላይ ወስደን ነው እናወራው። በቀደም ዕለት ግብጽ በጨለማ ተውጣለች ብዬ አንድ ፕሮግራም ሰርቼ ነበር። በድግድቅ ጨለማ እዚህ ጋር ኮመንት
የማታውቀውን ታሪክ እያወጣ በራስ እየፈለሰፍ እኔ ያለሁኝም የዓለም ሚዲያ ያወራውን ግብፅ በጨለማ ትወጣለች። የሚገርማችሁ ነገር ኤርትራም ትዋጣለች። ምክንያቱም ጄኔሬተር ነው ኤርትራ። ኢትዮጵያ እንዲያውም አሁን ዛሬ 3 መርከብ 130-140 ሺህ ሜትሪክ ቶን ነዳጅ ገብቶላታል። አሁን ገባላት ኢትዮጵያ አሁን መጣላት ነዳጅ። ኦኬ እሱም አያስተማምነንም። እኛ አሁን የተጣደፍነው ኤሌክትሪክ መኪናዎች ላይ የተጣደፈች ያለችው ኢትዮጵያ አሁን በተለይ የህዝብ መገልገያዎች ፕላስ እንደገና ደግሞ ህዝቡን ለማስመረር ነዳጅ ከነዳጅ ማደያ ወስደው ቤታቸው ውስጥ በታንከር በጀሪካን ገልብጠው ነዳጁን እየሸጡ እንደገና ተመልሰው ወረፋ እየተሰለፉ ህዝቡን በትራንስፖርት የሚያጎሳቁሉትን ላይሰንሳቸውም ፍቃዳቸውም እንዲነጠቅ የሚለው አብዮት አሁን ይጀምራል። ያደርጋል መንግስት። አሁን እውነቱን ነው እንዴ አንተ ነዳጅ ሞልተ ታንከር ነዳጅ ሞልተ እንደገና የነዳ ተአመላልሰ የምታገኘው 1000 ብር ከሆነ እንዴ አንድ ጀሪካን ነዳጅ እኮ ሸጠህ እኮ 1000 ብር ታገኛለህ ሳትሰራ። ስለዚህ ለምንድን ነው የምትሰራው ታክሲን የምትሰራው? ስለዚህ አሁን የተያዘው ቢዝነስ ነዳጅን በጀሪካን ገልብጦ መሸጥ ነው። ይሄን ደግሞ ሁሉም ቤት ውስጥ መንግስት ገብቶ ማየት አይችልም። ሰው ራሱ ጭሊናው ካልሰራ በስተቀር ምን ማለት ይችላል? መዋጠር አትችልም። ታክሲዎች አቁመዋል ስራ። ሚኒባሶች በሙሉ አቁመዋል። ሚኒባሶች ከቤት የሚወጡት ወረፋ ሄዶ ለመሙላት ብቻ ነው የሚወጡት። ቤንዚን ለመሙላት ብቻ ወይ ናፍጣ ለመሙላት ብቻ ነው የሚወጡት። ልክ ሞልቶ እንደጨረሱ ቤታቸው ነው የሚገቡት። ቤታቸው ይገባሉ። ጀሪካን አለ በቱቦ ይሞላሉ። ነዳጁን በጀሪካን ነው። ቀኑን ሙሉ የሚሰራበትን ገንዘብ በሁለት ጀሪካን ያገኘዋል። ስለዚህ መኪናው ሳይለፋ ሁለት ገንዘቡን ያገኛል። በጥፍ ነው የሚያገኘው። ፖለቲካዊ ይዘት አለው። ህዝብን ማስመረር የሚለው ትራንስፖርት ተጠቃሚ ትራንስፖርት እንዳያገኝ ማድረግ ይሄ አንዱ ነው። ከውጭ አንድ ኢንፎርሜሽን ሰምቼ ነበረ። ከውጭ መኪናዎች ታክሲዎች እንዳይሰሩ አድርጓቸው፣ የቀን ገቢያቸውን ገንዘብ ስጧቸው፣ ነዳጅ እያወጡ እየሸጡ የሚያገኙትንም እናንተም ገንዘብ ስጧቸው የሚል አንድ ገንዘብ ተልኳል አሉ ወደ ኢትዮጵያ። እንዴት እንደገባ አላውቅም። እንግዲህ ባንክም ትንሽ አሁን ቁጥሩን ትንሽ ጠበቅ ሳያደርገው አይቀርም። ይሄ ሌላው ሪቮሉሽን ነው እና እኔ ስለ ጅቡቲ ስለ ግብፅ በድቅድቅ ጨለማ ውስጥ መኖሯን ከቦታው ነው ከሚዲያ ነው ከራሳቸው ሚዲያ ነው ከዓለም ሚዲያ ነው የወሰድኩት። ይህንን እንደ እንትን አውርዳችሁ ኳሱ ነጥሮ ትግራይ ገብቷል። ይህን እንደ እንትን አውጥታችሁ አምጣችሁ ኮርዳዊት ግብፅ ጨለማ ነች ብሎ አለ የሌለ ፖለቲካ ነው የሚያወራው ብላችሁ አንድ ሰዎች ተሰሩብኛል። በጣም ተናደድኩኝ። ይሄው እኔን እኔ አይደለም ይሄ moving on now in a bid to conserve ይሄ ኒውስ አዳምጡት በደንብ አድርጋችሁ። ስለ ግብፅ ነው የሚወራው። ይሄው now in a bid to conserve electricity, Egyptian authorities have imposed a 9 p.m. curfew for commercial establishments. Well, these rules have been imposed nationwide to reduce the consumption of oil-generated electricity. Egypt's capital Cairo is known for its vibrant nightlife, but life has almost come to a standstill as shops, restaurants and eateries are forced to abide by the new 9 p.m. curfew. The restrictions were imposed as energy prices and bills skyrocketed due to the US-Israeli war on Iran. The curfew was announced by Egypt's Prime Minister Mustafa Madbouli, who had said it will last for at least a month. The move is expected to negatively impact the country's tourism sector. Several traders and shopkeepers in Egypt are also voicing their apprehensions about the commercial curfew. This decision will affect my business, everything, employees, salaries. It's almost 8 p.m. now, and tourists are still arriving. How can you expect me to close at 9? Will the tourists be able to leave in just 1 hour? It's unreasonable. We need the closure extended by 1 or 2 hours at least. The decision will affect all sectors in the country, whether it's jewelry, tourism, restaurants, or any other area. Everyone will be affected. Here, tourists only go out in the evening. In other countries, tourists don't go out at night, but in Egypt, they might stay out until morning. While Egypt is not directly involved in the widening conflict in West Asia, it has been one of the countries heavily impacted by the war. This is because of the war's far-reaching impact on oil prices and the disruption to shipping routes.
Egypt imports 28% of its petrol requirement and 45% of its diesel needs. Since January, Cairo's energy expenditure has doubled to about $2.5 billion, and much of this is a direct result of the US-Israeli war on Iran. Okay. ይሄ እንግዲህ ዓለም ኒውስ ነው። ኢጅፕት በግልጽ ጨለማ ተወጣች። ቱሪስቶቻችን ማታ 2 ሰዓት ሳይሞላ ሱቃችን ይዘጋል። ጨለማ ነው ሁሉም ነው። ይሄንን እውነት ኢጅፕት ከተማው ኢጅፕት መንግስት መብራት መቋጥ ፖለቲካ ነው ብዬ ነው የሰራሁት እኔ። በዚህ እንደገና በህዳሴ ግድቡ ምክንያት መብራት አጣን የሚል ፖለቲካ ልሰራበት ነው ብዬ ነው የሰራሁት እኔ። ስለነሱ መብራት መኖር አለመኖር ምን ቸገረኝ? ማዕበል ለምን ይዟት አይሄድም? እኔ ያውራ የፈለኩት ምንድነው በዚህ አይነት እንጂ ሳተላይት ትልቅ ካምፓኒ ያላት ሀገር ነች። ሶላር በሶላር መጠቀም ትችላለች። ኢትዮጵያ እኮ እየተጠቀምን ያለው ሶላር 24 ሰዓት እኮ ኢትዮጵያ ውስጥ የምታየው እኮ መብራት እንደዚህ ሊጥቀቀን ፏ የሚለው እኮ ሶላር ነው። መብራት አይደለም ሶላር ነው። እያንዳንዱ ቢልዲንግ ላይ ትልቅ ሶላሮች አሉ። በዛ ሶላር ነው እየተጠቀምን ያለው። ኢጅፕት ይሄ ቴክኖሎጂ ጠፍቷት ነው በጨለማ ከተማውን ያንደቀደቀችው አይደለም። ሆን ብላ ፖለቲካ ስላለው ነው። ይሄ ፖለቲካ ሳይመጣ በፊት እኔ ማህበረሰቤን አወርነስ ልስጦ ብዬ ያመጣሁት አጀንዳ እንጂ እናንተ ኮመንት እንደጻፋችሁልኝ አይደለም። ፕላስ ደግሞ ሳንሰማና ሳናይ ማናወራም። እንደዚህ ነገር ብዙ ተደጋጋሚ ኮመንቶቻችሁን ስትጽፉ ትንሽ ይረብሻል ሰው። መረጃና ማስረጃ ሳንይዝ አንወጣም ወደ ሚዲያ ነግራችኋለሁ። ይናለ በቃ በዚህ ተጣጣሩ። ምናልባት ሌላ ሚዲያዎች ላይ አሁን ይሄን ሰሙታላችሁ ከኔ ወስዶ ካልሆነ ከዚህ ወስዶ ካልሆነ ዝከ የራሳቸው መረጃ መስረጃ የላቸው። ስለዚህ ይሄ ነው እና ኢጅፕት አለማው ኤርትራም እንደዚሁ ነው። ኤርትራ ጄኔሬተር ነው የሚጠቀሙት በአብዛኛው። አሁን በነዳጅ ምክንያት መብራት በጊዜ ይጠፋል እየተባለ ነው ያለው። ስለዚህ እሱንም የምናየው ጉዳይ ይሆናል። ለከነ ወዲያ የምናየው ዞሮ ዞሮ ግን ምንድነው እኔ ማውራት የፈለኩት በህዳሴ ግድቡ ምክንያት መብራት ጭራሽ ማህበረሰቤ በሚል ሌላ ፖለቲካ ልሰራ ስለሆነ ቀድመን አወርን ለማለት ነው የሰራሁትና እዚህ ላይ አንዳንድ ሰዎች የጻፋችሁት ኮመንት እንግዲህ በተግባር በማስረጃ ሳይቻችኋለሁ። አሁን ካመናችሁ እመኑ። ሶሪ በሉና ደብዳቤ ኮመንት ጻፉ። ሶሪ ኮርዳይት ብላችሁ ጻፉ። ደብዳቤ ኮመንታችሁ ላይ ጻፉ። ይሄ ነው። ሌላ አንድ ሰበር የሆነ ዜና ልንገራችሁ ነው። ዜናም አይደለም በመንግስት በኩል የተሰጠው ትኩረት ነው። እነዚህ የላዳ ሹፌር ተሽከርካሪዎች የሚባሉት በጣም ለረጅም ጊዜ በስቃይ ጊዜያቸውን ያሳለፉት እንግዲህ መኪኖቻቸው ድሬዳዋ ገብተው አለምንም ነገር ፎር ነቲንግ ከቀረጻ ደብዳቤ ጽፎላቸው መኪናው ገብቶ በውዝግብና በብጥብጥ በግቦ ብቻ ምክንያት ድሬዳዋ ያሉት መኪኖች በሙሉ ለተመዘገቡት ባለታክሲዎች እንዲሰጥ የሚለውን ሐሳብ በመንግስት ደረጃ እንደጸደቀ አንድ መረጃ ሰምቻለሁ። የላዳ ሹፌሮች እንኳን ደስ አላችሁ። እዚህ አጋጣሚ ላይ ግን ያው ህጉን መንግስት የሚላችሁን ህግ ጠብቁ። በሱ መሰረት ይዙ። መኪኖቹ ግን የድሬዳዋ ክልል መንግስት መስተዳድር ሰማይ ነው ከድር እናንተም እጃችሁን ኢንቮልቭ አድርጋችሁ ለተጠቃሚዎች የሚደርስበትን መንገድ አመቻቹላችሁ። መንግስት ይህን ውሳኔ በዚህ ደረጃ ላይ አስቸኳይ አድርገህ ወስነህ ለማህበረሰቡም እኛም ለምስጋና ማህበረሰቡም ለምስጋና የሚቀርበትን ነገር ዛሬም ነገር ሳትሉ ብታሳውቁን ደስ ይለናል። እንግዲህ አሰጣጡ እንዴት ነው? የተመዘገበው ሰው 800 ምናምን ሰው ነው። ምናልባት የገባው መኪና 200 ምናምን ሊሆን ይችላል። እንግዲህ በጣም ከሆነ በጣም መስፈርትም ካለው መስፈርት ራሳቸው እንዲወስኑ አድርጓቸው ማህበራቶቹ አባላቶች ከእንደገና ደግሞ እንዲህ ስለሆነ ነው በግቦ ነው በዘመድ ነው በምናምን የሚባል ነገር እንዳይመጣ ራሳቸው አባላቶቹ ተሰብስበው በራሳቸው ጊዜ እንዴት መደረግ እንዳለበት ወስነው ምንም ጭቅጭቅና ሐሜት በሌለው መልኩ መኪኖቹ ከድሬዳዋ ወጥተው እንዲዳረሱ ቶሎ በአስቸኳይ ይችን ነገር እንድታደርጉልኝ እጠይቃለሁ። ጥያቄያችንን ስለሰማችሁኝ ግን በዚህ አጋጣሚ ላይ ከልብ አመሰግናችኋለሁ። ከልብ አመሰግናለሁ። ድምጻችንን እንደዚህ መስማታችሁ እንደዚህ ያቀረብነውን ሐሳብ ተወያይታችሁበትና እልባት ሰጣችሁበት ለዚህ ውሳኔ መብቃታችሁን እንግዲህ ሰምተናል፣ እናመሰግናለን። ግን ይፍጠንልን ነው። አሁንም ጊዜ በቀየው ቁጥር ጥሩ አይደለም ያለውና እዚህ ላይ ነው ኮራ አስቀድሞ ማየት ሁሉም ሰው አይታደልም። ቴንኪው አመሰግናለሁ። ስለዚህ ይሄንን እንግዲህ ዛሬም ነገም እንደገና ደግሞ ለምስጋናና ለሰርፕራይዝ እንድንበቃ ዛሬ ነገ ሳትሉ ጊዜ ሳትሰጡበት የመንግስት የሚመለከታችሁ የመንግስት አካላቶች እዚህ ላይ ውሳኔ ወስናችሁ እንድታሳውቁን ከወዲሁ እናደርጋለን። ለኔ ግን ለተመለሰልኝ ምላሽ ከልብ አመሰግናለሁ። የበለጠ ደግሞ ወደ መሬት ሲወርድ ደግሞ አትሊስት እኛም ድምጻችን ተሰማ ብለን
ለእናንተ ምስጋና ለተጠቃሚዎቹም ደግሞ ምስጋና እናቀርባለን ማለት ነው። የላዳ ታክሲዎችን ጉዳይ መለከት ከዛሬም ከነገም ሳትሉ ከድሬዳዋ በአስቸኳይ ወጥተው ወይም ደግሞ ባለ ንብረቶቹ ራሳቸው ሄደው በራሳቸው ማስጨን ይችላሉ መሰለኝ ሄደው አስጭነው እየተረከቡ እንዲመጡ የምታደርጉበት መንገድ እንታመቻቹልን በዚህ አጋጣሚ ላይ እንጠይቃለን። ይሄ ነው እንግዲህ። ከዚህ በመቀጠል የመጨረሻ የምናገረው አንድ አጀንዳ ብቻ ያልሰራውበት አጀንዳ አለ። እሷን ብቻ ላውጣትና እንትን ልበል ፕሮግራሜ ሊጨርስ። እኔ የነዚህ ጉዳይ በጣም እዚያ ቢቹ ጉዳይ ነው። አንዴ ካል አግባብ ሲጮህ ውጭ አንዳንዴ ካል አግባብ እንግዲህ የውጭ ፖለቲከኞች ጠቅላይ ሚኒስትሩ የሚነግራችሁ ነገር አንድ ነገር አላግባብ ለሐሜት ለብጨቃ ብላችሁ አላግባብ ስም ታጠፋላችሁ። የሚሻለው መስራቱ ነው የሚሉት። ግዴ ለምን ስራ ሀገራችን ትልወጥ ነው የሚላችሁ። እቺ መልእክት ላስተላልፍላችሁ ፈልጌ ነው። ከዚህ በኋላ ፕሮግራማችን እንዘጋለን። ውጭ አንዳንዴ ካል አግባብ ሲጮህ ይሰማል ኔጌቲቭሊ። እሱም ብዙ ሊያስተነግጠን አይገባም። አሁን ደግሞ ሰሞኑን አዳዲስ ዜናዎች አሉ። እሱም ብዙ ሊያሞቀን አይገባም። እኛ የሚያስፈልገን መስራት ብቻ ነው። በርትተን ከሰራን ይሄ ሀገር ትልቅ አቅም አለው። ያን አቅም አውጥተን መጠቀም ይኖርብናል። ይሄ በ11 ወር እንደዚህ አይነት ነገር እዚህ በረሃ ውስጥ ማየት ከተቻለ ኢትዮጵያን በሙሉ አፋር፣ ሶማሌው፣ ጋምቤላው፣ ቤኒሻንጉሉ ምን ሊሆን ይችላል ብላችሁ አስቡ። ብንሰራ ወሬውን ቀንሰን፣ ጭቅጭቁን፣ ስድቡን፣ ጥላቻውን ቀንሰን ወደ ስራ ብንገባ ምን ልናመጣ እንደምንችል አስቡት። ከዛ በኋላ ዓለም ተከታይ ነው። ከሰራህ ውጤት ካመጣህ ዓለም ተከታይ ነው። እንደዚህ አይነት ነገር እዚህ ጋር የሚለው እንስራ ግድ የለም። ልንጣላ እንችላለን፣ እንተከራከር እንችላለን። ግድ የለም እንስራ። እየሰራን በአንድ እጃችን እየሰራን በአንድ እጃችን እየተዋጋን በመሃል ደግሞ እየተነጋገርን ሐሜትን ትተነው ሀገር መለወጥ እንችላለን። ኢትዮጵያ የምድር ገነት ነች። የዓለም ሕዝብ ለምኑ የጋባት ሀገር ትሆናለች። ይሄ የተጻፈ እኮ ነው። ቁልጭ ብሎ የተጻፈ እኮ ነው። ነዳጅ የለም ብለህ ልማት አታቁም ነው የሚለው። እንስራ ግድ የለም እንለወጣለን። ሁሉም ነገር ይመጣል። ዛሬ 2 መርከብ 3 መርከብ ነዳጅ መጣ። ያልቃል እኮ ነገር ያልቃል። ነገር ከነገ ወዲያም እንደዚሁ ይመጣል። ያልቃል። እሱ ግን በየለም ሳይሆን አለ ብለን እንስራ ነው የሚለው። መለወጥ ይቻላል። እሱም ብዙ ሊያሞቀን አይገባም። እኛ የሚያስፈልገን መስራት ብቻ ነው። በርትተን ከሰራን ይሄ ሀገር ትልቅ አቅም አለው። ያን አቅም አውጥተን መጠቀም ይኖርብናል። ይሄ በ11 ወር እንደዚህ አይነት ነገር እዚህ በረሃ ውስጥ ማየት ከተቻለ ኢትዮጵያን በሙሉ አፋር፣ ሶማሌው፣ ጋምቤላው፣ ቤኒሻንጉሉ ምን ሊሆን ይችላል ብላችሁ አስቡ። ብንሰራ ወሬውን ቀንሰን፣ ጭቅጭቁን፣ ስድቡን፣ ጥላቻውን ቀንሰን ወደ ስራ ብንገባ ምን ልናመጣ እንደምንችል አስቡት። ከዛ በኋላ ዓለም ተከታይ ነው። ከሰራህ ውጤት ካመጣህ ዓለም ተከታይ ነው። ውጤት ሳይመጣ ያለው ፕሮፓጋንዳ ግን ትርጉም የለውምና አሁን ባየነው እጅግ ረክተናል። ይቀጥላል ነው ወሬ ዋጋ የለውም። ሐሜት ዋጋ የለውም። ጧት ማታ ተነስተህ አብይ 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 ብታላዝን ያ ቫልዩ የለውም። እንስራ፣ እየሰራ እንታገል። ሀገሪቷ ላይ ሟርት፣ ሀገሪቷ ላይ የጧፍ አንተዋ ምናምን እያልን ምናምን ዋጋ የለውም። ይሄ ጠቅላይ ሚኒስትሩ በጣም የወደድኩለት ንግግር ነው። ይህንን በዚህ መልኩ እናየዋለን። እንግዲህ ውድ አድማጭ ቤተሰቦች ህወሓትና ሻዕቢያ የሐውዜንን ታሪክ በሸራሮ ላይ ደግሞት ነበረ። መንግስት ነቅቶ ራሱን አንቅቶ ኮሪያ አስቀድሞ ማየት ሁሉም ሰው አይታደልም። እሺ እንግዲህ የምታዩት መልእክት ነው። ሰውየው በቃ እንስራ ነው፣ እንለውጥ ነው። የስልጣን ጉዳይ አለ። እንለውጥ፣ እንስራ፣ ግድ የለም ሀገራችን ትለውጥ፣ ለትውልዶቻችን ለልጆቻችን ታሪክ እናስቀምጥ ነው የሚለው። በዚህ እንስማማ። በቃ ልዩነታችንን ይዘን እንሂድ። 48 ሰዓት ወጣ አብይ አብይ እያልክ ብታላዝን የምታመጣው ነገር የለም። ግመሉ ይሄዳል። ግመሉ ሁሌ ነው የሚሄደው። ውሻ ጮሆ አያቁመውም ግመሉ። ስለዚህ መጮሃችሁን አቁሙ ነው የሚለው። ይሄ ነው መልሱ። እንግዲህ ውድ አድማጭ ቤተሰቦቼ አዲስ አበባ ላይ የተሰራውን የስፖርት ማዕከል አይታችሁታል። በጣም ህዝቡን ያስለቀሰ ታሪክ የተባለለት ስራ ነው የተሰራው። በሱ ፕሮግራሜን እሱን ከፍቼላችሁ እንዘጋዋለን። ሁላችሁም እንግዲህ አሻራችሁን ኦቦበንቲ ላይ አስቀምጡ። አሻራችሁን ጎህ ቴሌቪዥን ላይ አስቀምጡ። ክብር ለኢትዮ ኤርትራ ህዝቦቻችን። አሁንም ወደ ሰላም ግቡ። የትግራይ ወጣቶች ያደርጋችሁ ያላችሁት እንቅስቃሴ በጣም የሚያኮራ እንቅስቃሴ ነው። በዚሁ ቀጥሉ። ድምጻችሁ እየወጣ ነው ያለው፣ ሀቃችሁም እየወጣ ነው ያለው። ኤርትራውያኖች አሁንም ስለ ራሳችሁ ነፃነት ታገሉ። ከጎናችኋለን፣ እኛ እናግዛችኋለን። ሻዕቢያ የሚባል ጋንግሪን መቆረጥ አለበት ብላችሁ ወስኑ። አታቅማሙ። 2 ቦታ ልባችሁ አይሁን።
እንግዲህ ይሄን እምላችሁ ክብር ለኢትዮ ኤርትራ ህዝቦቻችን፣ ክብር ለዚህ ጀግና ታጋይ በገሪ ስራ ሞራ ማርሽ ቀያሪ መሪያችን፣ ክብር ለጀግና መከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌደራል ፖሊስ፣ ለደህንነት ተቋሞቻችን፣ ለኢንሳርቲፊሻል ኢንተለጀንስ እና ለለውጥ አራማጆች ያለሽ ሙሉ አንተራ ያላችሁ ምናልባት እንግዲህ ከዚህ በኋላ ላልተወሰነ ጊዜ በሚዲያ ላይ ብታጡኝ ምንም እንዳሰቡ ባለው አጋጣሚ ግን ለመምጣት ሞክራለሁኝ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ እያልኩኝ አንድ ቁጥር ላይክ ሼር አድርጉ። እዚህ ላይ ያለው አቤት 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 ሸጋነሽ ቆንጆን አለች ጎረቤት 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 ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል በምኞት ቢጓዙስ ወዴት ያገኙሻል ያገኙሻል ያገኙሽ ያገኙሻል 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 ሆብ ሁሉ ሁሉ ሆብ ሆብ የሆዴን ከሆዴ ያፈኒ መንጉርጉሮ አቤት አቤት ሆብ ልግለጽልሽ እንጂ ልግለጽልሽ ስሚ አወድዬ ዘንድሮ ፍቅርዬ ዘንድሮ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ ሸጋ ልጅ ቆንጆ ሰፈሬ መቻጣሁ መቻጣሁኝ መቻጣሁ መቻጣሁ ሆብ ሁሉ ሁሉ ሆብ የሆዴን ከሆዴ ያፈኒ መንጉርጉሮ አቤት አቤት ልግለጽልሽ እንጂ አልሆነም ዘንድሮ ልግለጽልሽ ስሚ አወድዬ ዘንድሮ ፍቅርዬ ዘንድሮ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ ሸጋ ልጅ ቆንጆ ሰፈሬ መቻጣሁ መቻጣሁኝ መቻጣሁ መቻጣሁኝ መቻጣሁኝ መቻጣሁ ሁሉ ሁሉ አቤት 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 ሁሉ